የዓለም መድኃኒት ፈዋሽ ነሽ ሙዚቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ። ሰላም ሰላም የ2030 እኔ እንዲነ ሰላም እንዲነ ባለበት ሰላም እንደሆንክ ጤናም እንደሚሰማ ያሰብክበትን ነገር እንዳሳካ ተስፋ አደርጋለሁ። ደግሞ ማሳክታል ትልቅ ኩራት ይሰማኛል። አንተ እዚህ ቦታ ለመድረስ ብዙ ለብቻለሁ። ቤት ለብቻ እየሰራ ደግሞ የኛ ቤታችን የሆነ መንገድ ጥግ ነበር። ሰው ሁሉ እያለፈ ምንድነው ምናምን ነገር ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። ገደል ቆፍሮ መግባት ማለት አማራጭ አልነበረም። ቆፍሮ ሰላም እንደምናችሁ ውድ የዩቲዩብ ቤተሰቦቻችን፣ ዛሬም ግቢ ፖድካስት እንደገና በአዲስ ገስት በአዲስ ኤፒሶድ ተመልሷል። ያው እንደሚታወቀው ፕሮግራማችን የሚጠራው 2030 ተብሎ ይጠራል። ይሄ ፕሮግራማችን ማለት ነው። በ2030 ፕሮግራማችን አዲስ እንግዳ አምጥተናል። የዛሬው እንግዳችን ለየት ይላል። በምሮ የሚለየው የምትለየው ምናልባት ሬሜዲያል ሁለት ባሽ ከኋላችን ነው። ሁለት ግሬድ ሁለታች ሄደን አንድ ሰው አምጥተናል። አዲስ ኤክስፒሪየንስ ከሱ ልንካፈል። ራስን አስተዋውቅልን እንግዳችን። ኦኬ፣ ሰላም ቤተሰብ እንዴት ናችሁ? ፒስ ናችሁ? ስሜ አለም ስለሽ ይባላል፣ ወይ ደግሞ ጓደኞቼ ዮናስ በሚል ይጠሩኛልና የመጣሁት ከአማራ ክልል ጎጃም ማለት የመጣሁት እንግዲህ የክላስ ደረጃ ያው እንደነገርኳችሁ እንግዲህ ትንሽ ይደብራል ማለት ይችላል። ሬሜዲ ያለኝ እንግዲህ ሪም ጀማ ነው። ሪም ጀማ ነኝ እንግዲህ የመጣ ነው እና የመጣሁት ከዛ ነው። መማረውም ያው እንደነገርኳችሁ ሬሜዲ ገና አልገባውም። አንድ ግሬ ነው የገባው። እዚህ ዩኒቨርሲቲ ገባው ለማለት ይከብዳል። በርግጥ አንድ ግሬ ነው የገባው። ከገርሞ በኋላ ምናልባት ፈጣሪ ከረዳን ከመጣ ነው ገብቻለሁ ይባል እና ሬሜዲ ያለኝ ፈጣሪ ያግዝ አለም። ሁለተኛውን ንግር ለማስገባት ማለት ነው። የመጣህበት ጎጃም ላይክ ስፔሲፊክ እንትን ይላልኝ። ኦኬ እንትን ነው ማለት እንጅባራ አካባቢ እና ወደዛ ግምጃ ቤት የምትባል ከተማ አለች ነው። እዛ አካባቢ ነው የመጣሁት። ከዛ ነው የመጣሽ? ኦኬ። እና አዊ ዞን ባዊ ነው የምትጠራው ነገራችን። አዊ ዞን ተብላ ነው የምትጠራው። ባዊ ነው የምትጠራው። አለም የኛ ፖድካስት ማለት ነው 2030 ፖድካስታችን ፓስት ወደ 5-6 ዓመት ይወስዳል። ፕሬዘንት አምጥቶ እዚህ ጋር እናወራሃለን። እንዲሁም ደግሞ ፊውቸር እቅድን እንጠይቃለን ማለት ነው። ጥያቄዎቻችን ስንጀምርልህ ከፓስት ማለት ነው የዛሬ 5-6 ዓመት የኮቪድ ታይም ምን አይነት ሁኔታ ላይና የት ነበርክ? ከዛሬ 5-6 ዓመት በፊት ነበርኩኝ ገና ከ8ኛ ክፍል እየሄድኩ መሰለኝ 5 ዓመት ማለት ገና የኮቪድ ታይም 8ኛ ክፍል ኮቪዱን አታስታውስም? 8ኛ ክፍል 9 የመጣሁ ነኝና እዛ ነኝ ገና ከዩኒቨርሲቲ ወደ ሃይስኩል እየተሸጋገርኩ እና እዛ ነኝ በዛን ሰዓት። እና ሚኒስትሪ አሳለፋችሁ ዝም ብለው ወይስ ተፈተናችሁ? ሚኒስትሪ በዛን ሰዓት ሚኒስትሪ ተፈተኑ እንዴ? አንተ ጻፈኝ እኮ አይታላል ጊዜው እየሄደ ሲሄድ። በነገራችን ላይ ተፈተነ ነው ያለፍነ። መፈተን ተፈተነናል። ሚኒስትሪ ተፈተነን ያለፈው ዝም ብሎ ደግሞ ሚኒስትሪ ለማለፍ ይከብዳል። ተፈተነን ያለፈው እና እንዴት ሁኔታው እንዴት ምናምን ነገር ቢኖር አስተዋሉ ግን ተፈተነን ያለፈው። እኛ ዝም ብለው ስላሳለፉን እኮ ሙሉ እንዳለ ህዝብ እንዳለ ያለፈን ነው አይደለም። ማረ 8ኛ ክፍል ተፈተነን ያለፈው ውጤታችን ይዘን ምናምን ነገር መጣውና ተፈተነን ያለፈው። ከዛሬ 5 ዓመት በፊት ያለውና አንተ መካከል የሆነ ለውጥ አለ አይደለ? እንዳልከኝም ያው የሚኒስትሪ ሰዓት ማለት ጩጬ ነገር ነው። እኚህን የተለወጥካቸውን ለውጦች አቅደህበት ነው ወይስ ዝም ብሎ ግራጁዋሊ የመጡ ነገሮች ናቸው? ኦኬ ያው እንትን ነው ማለት ራስ ፈልገህ የምትለውጣቸው ነገሮችም አሉ። ራሱ ደግሞ ፈልጎ የሚመጣ ለውጥ አለ። አሁን ለምሳሌ ከክላስ ወደ ክላስ የምታልፈው ገረህ ምናምን ነገር ነው እና በራስ ጊዜ እና ሲቀጥል ደግሞ ሳፈልግ የምታመጣቸው ብዙ ጊዜ እድሜን ብዙ ነገር ያስተምራል። ከህይወት ብዙ ነገር ትማራለህ። ብዙ ነገር እየተማርክ ትሄዳለህ እና ከክላስ ወደ ክላስ ሲቀጥል ደግሞ እኔ አለኝ ብዬ የምሰራው ስራም አለና ያን ስራ ደግሞ በራሴ ጥሬ ግሬ ለፍቼ በራሴ ነው ያመጣሁት እና ፈልገም እና ሳፈልግም ብዙ ጊዜ አለ የሚመጣ ለውጥ እና ብዙዎችም አሉ እንትን ፈቅጄና ፈልጌ ሰርቼ ያመጣኋቸው ለውጦችም አሉ። ወደዚህ መምጣት ራሱ አንድ ለውጥ ነው። ከሃይስኩል ወደዚህ መምጣቱ ራሱ ትልቅና አንድ የራሴ ልፋት ነው ያስባሉ እና አሉ ሁሉም ፈልጌም የተለወጡት ነገርም አለ። ሲቀጥል ደግሞ ሳትፈልግ ዝም ብሎ ግራጁዋሊ
እና ባለፉት 5 ዓመታት 6 ዓመታት ያሳካው አቺቭ ያደረገው ነገር ያው ከክላስ ወደ ክላስ ግሬድ ወደ ግሬድ ያለፈ እኔ ከዛ ማለት በዛን ሰዓት ብዙ ጊዜ የሞከርኩት ነገርም የለም። በዛን ሰዓት ነው ጩጬ ነኝ። አሁን ነው ትንሽ ያደኩትና በጣም ጩጬ ነበርኩ በዛን ሰዓት እና እኔ ቤተሰብ ጋር ነው ያለነው። ምንም የሞከርኩት ነገር ከክላስ ውጭ ምንም ነገር ስለማልሰራ እና ከክላስ ወደ ክላስ ነው ያሳካሁት በዛን ሰዓት። ቻሌንጅ ያደረገህ ነገር እና ላይፍ ላይ ቻሌንጆች ያኔ በዛን ሰዓት ክላስ በነበርኩበት ሰዓት ቻሌንጅ ያጋጠመኝ በእርግጥ ብዙ ነገር ያጋጥም ይችላል፣ ግን በዛን ሰዓት ያመኝ ነበር ምናምን ነገር ትምህርት ስማርና ነስር የሚባል ነገር አለ። እና ክላስ ገባ ይነስረኛል፣ ክላስ አላስተምረኝ ሲል ምናምን ነገር ብዙ ያስቸግረኝ ነበር እና በዛን ሰዓት ብዙ ያስቸግረኝ ነበር ምናምን ነገር እና የራሱ አንድ ቻሌንጅ ነው ያስባሉ። ኦኬ ባለፉት 5-6 ዓመታት ውስጥ የሆነ ነገር ወስነ ዲሳይድ አድርገህ ማለት ነው የሚቆጭህ ነገር እንደዚህ አሁን ላይ ማለት ነው እንደዚህ ባላደርግ በጣም ጥሩ ነበር ወይንም ደግሞ እንደዚህ ባደርግ ነው የሚሻል የነበረው ብለህ የሚቆጭህ ነገር አለ? እንደዚህ ያደርገኛል የሚቆጭህ ነገር እንኳን የለም። ሁሉንም ነገር ፈቅጄና ፈልጌ ነው የማደርገው እና ግን እስካሁን የሚቆጭህ ነገር የለም ብዬ አስባለሁ። የሚቆጭህ ነገር የለም እስካሁን ያደረኩት ነገር ምንም አይቆጭም። አሁን ግቢ መምጣትም ምንም ፈልጌ ነው ማለት ፈልጋለሁ። በነገራችን ላይ ግቢ መግባትና ምክንያቱም ከግቢ ብዙ ነገር መማር ፈልጋለሁ። ከትምህርት በላይም ብዙ ነገር ያስተምራል ብዬ አስባለሁ ግቢ። አንድ በራሱ ከማህበረሰቡ ጋር እንዴት መተዳደር እንደሚችል እና ብዙ ነገር እኔ እዚህ ከመጣሁ ተማሪያለሁና እና ይሄን ያክል የሚቆጭ ነገር የለም። አስቡት በ4-5 ወራት ውስጥ ነው ዓለም እንግዲህ እንደዚህ ተመችቶት የማህበረሰቡን ኑሮ አይቶ ግቢ የተመቸው ማለት ነው። ሰው ደስ ይላል። በጣም ደስ የሚለው ከምልህ በላይ የዩኒቨርሲቲ መግቢያ ነጥብ ስታመጣ አሚን ምን ተሰማ? አሚን ያው ሪሚዲያል መግባትን ስታረጋግጥ ጊዜ ማለት ነው። ያው ያኛውን ወድቃል። በመጀመሪያ ያን ስትወድቅ ምን ተሰማ? አይ በዛን ሰዓት ማለት ይነበራል። በእርግጥ እኔ ይነበሩኛል በነገራችን ላይ ወደ ኖርማሉ ባለመግባቴ፣ ግን ሁሉም ነገር ለበጎ ነው ብዬ ነው ያሰብኩት። የሆነ ነገር ማለት የሆነ ነገር ስትሰናከል መቼም ተናደህ ምንም የምታመጣው ለውጥ የለም እና ሁሉን ነገር ለበጎ ነው ብለህ ካላለፍክ የባሰ እየከበደ ነው የሚሄደውና በእርግጥ ያኔ እለቱን ትንሽ ላናድ ይችላል፣ ግን ሁሉም ነገር ለበጎ ነው። ከተሳካ ሪሚዲያል ይመጣል፣ ካልመጣ ደግሞ ምናልባት በጣም ለኔ አዘጋጀው ነገር ይኖራል ብዬ አስቤ ከዛ እንዳልኩትም አልቀረም እንግዲህ ሪሚዲያል መጥቶልኛል። ያው በዛኛው ባይሳካም በሪሚዲያል ተሳክቶልኛል እና ይሄን ያክል ብዙም ተናላለም። በሪሚዲያል መምጣቱ ራሱ በጣም ደስ ያለኝ ምክንያቱም በዚህ ላይ መጥቼ አሻሽዬ ጥሩ ተሰርቼ አልፋለሁ ብዬ ስላሰብኩ እኔ ይሄን ያክል ብዙም አልነበረኝ እና ሪሚዲያል በመምጣቱ ራሱ የሌለው ደስ ያለኝ እያስባለሁ። በጣም ደስ ያለኝ። ወደ ቀጣዩ ጥያቄ ስንገባ ዩኒቨርሲቲ በመግባት ይቆጫል ወይስ ተመችቷል? አይ እኔ ተመችቶኛል ዩኒቨርሲቲ በመግባት። ምክንያቱም እኔ እዚህ ከመጣሁ ነገር ለመናገር በጣም ብዙ ነገር ነው የተማርኩት አይደል? ዩኒቨርሲቲ መጣ ብዙ ነገር ትወስዳለህ፣ ትማራለህ። ከጓደኛ አዲስ ጓደኛ ስታፈራ ምን አይነት ጸባይ ምናምን ነገር። ሲቀጥል ደግሞ እኔ ብዙ ጊዜ ለትምህርቴ በእርግጥ ፍላጎት አለኝ፣ ግን ከትምህርቴ ጎን ለጎን አንዳንድ ስራዎች የምሰራቸውም አሉ። ለነሱ ስራዎች ብዬ ነው አንድ ያህል ዩኒቨርሲቲ ለመግባት የፈለኩኝና እነዛን ስራዎች ደግሞ እንደፈለኩኝ አግኝቻለሁ። የተስፋ አደርጋለሁ ብዙ እውቅና አግኝቻለሁ። ሲቀጥል ደግሞ ብዙ ሰው ጋርም ተዋውቂያለሁ ምናምን ነገር በቃ በተቀላላ ብዙ ነገር አግኝቻለሁ እዚህ ከመጣሁ። አሁን ዩኒቨርሲቲ ባገባ ኖሮ በአሁን ሰዓት ምን አይነት ሁኔታ ላይ እና የት ነበር የምትገኘው? ምን አይነት ሁኔታ ላይ አላውቅም። ብቻ የራሴ የምለው ስራ አለ፣ እሱን እየሰራሁ ምናምን ነገር ምናልባት ቤተሰብ ጋር እንደዛ ነው ብዬ ባስበው ማለት ምን አይነት ነገር እንደሚፈጠር አይታወቅም። እርግጥ እና እንደው ለማወቅ ከባድ ነው። የሆነ እንቅስቃሴ ጀምረህ ነበረ ማለት እዚህ ሳመጣ በፊት? ሰራ አንድ ስራዎች ሰራ ነበር እንቅስቃሴ። ስለዚህ ውጤት ባይመጣ በዛው ትቀጥላለህ? በዛው ነው የምቀጥለው። በህይወትህ በጣም የተደሰትክበትና ያዘንክበት ቀን? በህይወቴ በጣም የተደሰትኩበትና ያዘንኩበት ቀን በነገራችን ላይ አንድ ቀን ነች። የተደሰትኩበትም ያዘንኩበትም ቀን አንድ ነች። በአንድ ቀን ነው እኔ ሁለት አንድ ነው። ደስታዬም ያዘኔም ቀን አንድ ናት ማለት በእርግጥ ነው። ብዙ ሀዘን ያጋጥማል፣ ብዙ ደስታም ከምንም በላይ ያጋጥማል። ግን ያችን ቀን መቼም የማይተካልኝ ብዬ አስባለሁ። ማለት እናታችን ነች እና እናታችን ኖርማል እናታችን አለች እና አንዳንዴ አለፍ አለፍ እያለ ያማታል እና በዛን ሰዓት ግን የባሰ የጠና ነበር የታመመችው። ኖርማል ራስን እስከመሳት ነፍስ እስከመጥፋት ድረስ በጣም ከምልህ በላይ ታማ ማለት ነው። እና በዛን ሰዓት እኔ በራሴ አልነበርኩም ታውቃለህ። በዛን ሰዓት በራሴ አልነበርኩም። የሌለን ያዘንኩት ራሴን ራሱ ለመቆጣጠር በቃ
በጣም ከምልህ በላይ ከባድ እና እሷ ሰዓት ለእኔ በጣም ከምልህ በላይ ያዘንኩባት ሰዓት ነበረች። ግን ደግሞ በተቃራኒው ከተወሰነ ሰዓታት በኋላ ራሷን ነከረች። ራሷን እንትናለች መቆጣጠር ቻለች ምናምን ነገር እና ትነቃለች ቢያላሰብኩት ታውቃለህ። ኦኬ ደንግጠህ ነው? አዎ ከምልህ በላይ እና ግን በአዲስ እንደገና ስትነቃ ምናምን ነገር ያኛው ሀዘኔ እንደገና ደግሞ በአዲስ ወደ ደስታ ተቀየረ። እንዳለኝ ታውቃለህ፣ እሱ እያወራ እንደገና ነፍስ ዘራው ይሁን ሞትኩበት። አይ ነፍስ ዘራች ልል ምናምን መስሎኛል ታውቃለህ። እና በአዲስ ደግሞ በቃ አለ አይደል ወደ ራሷ ስትነቃ የሌለ በቃ የሌለ ማለት የሌለ ደስታ አለ እና የኔ ደስታም ሀዘኔም ቀን እሷ ነች ማለት ከእናት በላይ ምንም ነገር የለም ታውቃለህ። እና እሷ ቀን ነች የኔ ደስታም የሀዘኔም ቀን እሷ ነች መቼም ማለት ነው። ገጠመኝስ ሌላ ገጠመኝ ማትረሳው ገጠመኝ? እንደነገርኩህ ብዙ ገጠመኞች በህይወት ሊያጋጥሙ ይችላሉ። ግን አንድ ማረሳት ገጠመኝ የሆነ ሰዓት ጅብ አባሮኛል። እሷን ማረሳት መቼም ማረሳት እሷን ቀን መቼም ማረሳት እኛ ጅብ ያባረረኝ በህልም ነው። በእውን ያባረረኝ ያው አይደለም ማለት የኛ ሰፈር ኖርማል እንትን ነው ቀለቀል ነው። ከተማ ምን ይገጠር ነው እና ትንሽ ገጠር ወጣ ያለች ነች እና እዛው ነው የሆነ አጎቴ ልጅ ነበርና ከሱ ጋር ኖርማል እየተጓዝን ዝናብ ዘንቦ ምናምን ነገር አባርቷል እና እየተጓዝን እያለ ከዛ አጀሬ ለከፍል ፊታችን ቆማል አላየነው ምናምን ነገር ከዛ እየሄድን እያለ ከዛ ሰውየው ማለት ጅቡ ነው ያው ነው ጅቡ ኖርማል ወደኛ እየመጣ ነው ምናምን ነገር እና ሲሮጡለት እንደገና ይብሳል ይባላል። ከዛ ይሄን ነገር ሰማንና እኛ ግን ልንቆም ግን እኛ በቃ ሊፋተን አልቻለም። በቃ እየተከተለን እየመጣን ምናምን ነገር ቆምን። ጨርሻ ግን አልሆነም። እንግዲህ ያለን አማራጭ ነው ማለት ነው ያለን አማራጭ መምጣቱን ቀጠለ ጭራሽ አልቆመም ነው አርቦት ይሁን ምን ይሆናል ስለኝና ኖርማል መጣና ከዛ ቀንጫችን ቆስሎ ከዛ ጅሬ ተከተለ ብቻው በጣም ነው የሚሮጠው። ከዛ ሁለታችንም እየሮጥን ነበር። የሆነ ጫካ ነበርና ተቀየሰ፣ እሱ ጓደኛዬ ተቀየሰ፣ እኔም ተቀየስኩኝ። ከዛ ጥሩ መንገድ ሄድኩኝ ብዬ ለካ እንጂ መንገድ ነበር ሄድኩኝ። አሪፍ መንገድ ሄድኩኝ ብዬ እንደገና ወደ ጫካው ሄዳለሁ ምናምን ነገር ከዛ ሮጦ ሲያጣን መሰለኝ ተመልሷል ምናምን ነገር እና በዛን ሰዓት በጣም ደንግጠን ነበር ምናምን ነገር እና አረሳት ነው የማረሳው። አረኛም ማረሳት ጅብ ቀን ምናምን የሚባለው ነገር እውነት ነው ወይስ ብዙ ነው? እኛ ላይ የሆነች ወራት ግን አለች የሚወጣት ቀን አለች። አንዳንድ ወራት አለች ይወጣል ምናምን ነገርና እና ሰው ወጡ እንደ አደን ነገር ያደርጋል። ከዛ ይጠፋል ምናምን ነገር አንዳንድ ወራት አለች። በዛች ወራት ነበር ደግሞ ነገር ያጋጠመው እና እሷ ቀን በቃ ተበልተናል ነበር ራሳችን እንደተባለው ላይክ አሁን ዝናብ ስትል ምናምን ያስተዋስኩትና ዝናብ እየዘነበ ፀሐይ ከወጣ ጅብ እየወለደ ነው ምናምን የሚባል ነገር አለ። እሱ ይወራል እንደውም እጅን ጨብጥ ምናምን የሚባል ነገር እጅን ጨብጥ ምናምን የሚባል ነገር አለ ብዙ ጊዜ። ከዛ እጅን ጨብጥ የጅብ ክርስትና አንስተን ምናምን ነገር እንደዛ ይባላል እንደዛ የሆነ ላይክ ምስቱ እየወለደች ደርሳችሁ ይባላል። ብቻ እንደዛ የሆነ ዝናብና ፀሐይ ክልክል እንደዛ ነው እንደዛ ይባላል። እውነታ ነው ማለት ይከብዳል። ለመጀመሪያ ጊዜ ያስቆን ስልክ ታስታውሳለህ? ስልክ አስታውሳታለሁ። ፕሪቴል ነው ነገር ሴት ነች ያው ለሽ ያለ ስልክ ፕሪቴል የሚል ነበር እና ፕሪቴል የሚል ወንድሜ ነበር የገዛልኝ ሲልኝ መጀመሪያ ወንድማችን አለና እሱ ነበር የገዛልኝ 8ኛ ክፍል ምናምን አካባቢ ያለው እና ፕሪቴል የሚል ስልክ ነበር ወንድሜ ነው የገዛልኝ። አስታውሳለሁ። መጨረሻው እንዴት ሆነ? መጨረሻው እንዴት ነው አላውቅም። ብቻ የሆነ ነገር አላስታውስም። ከዛም በኋላ ብዙ ስልክ ስለቀያየርኩኝ አላስታውስም። እኔም አሁን አላስታውስም። የመጀመሪያ ጣና የምትባል ስልክ ነበረች። የት እንደጠፋች እኔ ስማርትፎን አይደለም የጀመርኩት። ጣና የምትባል በተን ነበረች። ከእሷ ነው የጀመርኩት። በጣም ነበር የምጓጓው ለስልክ እደዋወል ምናምን ነበር። ከክላስሜቶቼ ያላቸው ስልክ ነበሩ ምናምን ያን በጣም ስልክ በጣም አዲስ ስለሆንክ ያኔ ለስልክ አዲስ ስለሆንክ ይናፍቃል። በቃ የሆነ ጌም ነበራት የሆነ እንዲህ ስኒክ ነው ምናምን ብቻ ጌም ነበር የምጫወትባት እና ደግሞ የሆነ በተኗ እኔ ሰርቻት ነው እንጂ የሆነ ሁለት በተኗ አይሰራም ምናምን ነገር በሙሉ ነው እንትን በቃውና በዛ ነው የተጣለችው። ተገዝቶልኛል
ስለዚህ ጥላት ነው ማለት ነው መጨረሻ ላይ አልቃ እንደዛ ሊሆን ይችላል። እያታስታውሱ ማለት ምንም አለም እንደሚታወቀው የፓስቱን ጥያቄዎች ጨርሰን ወደ ፕሬዘንት መጣናል ማለት ነው። አሁን ያለንበትን ሁኔታ የምንጠይቅበት ማለት ነው። አሁን ላይ ያሳካው በቅርብ ያሳካው ወይንም ደግሞ ልታሳካው የደረስክ እቅዶች ይኖሩሃል? ላሳካ ያቀድኳቸው ነገሮች በእርግጥ አሁን ለምሳሌ ሪሚዲያል ልታልፍ ራሱ አንድ ቀን ራሱ አንድ ቀን ነው ማለት ያሳካሁት ደግሞ እንግዲህ ሪሚዲያል መምጣት ራሱ አንድ ቀን ነው ያሰብኩት። ይሄን ላሳካው ያሰብኩት ደግሞ ከሪሚዲያል ወደ ፍሬሽማን ማለት ያዙ አንድ ቀን። ይሄ በጣም አሪፍ እንትን አለበት ማለት ሁለት ጥያቄ ተመሳሳይ በርሰን ሪሚዲያል መግባትና ወደ ፍሬሽ መግባት ሁለቱ ማዕከል ነው እንግዲህ ያለው እና አሁን ላይ በኢኮኖሚ ምን አይነት ደረጃ ላይ ነሽ? ኢንዲፔንዳንት ኢኮኖሚ ላይ እንኳን ተማሪ ኢኮኖሚ ላይ እንኳን እኔ ምንም የለኝም ማለት ሁሉ ነገር ከቤተሰብ ነው። እኔ በራሴ ጠበይ ገበይ እንትን ያልኩት ነገር የለም። ምክንያቱም አይሆን ስራ ስጀምር ነው የሆነ ኢኮኖሚ ምናምን ነገር እንትን ይላል። ኖርማል ትምህርት ጋር ነው የሚያዙ እናሳልፈው ምናምን ነገር እና የኛ ክል ስራ አልጀመርኩም ምናምን ሁሉ ነገር በቤተሰብ ነው እና ምንም አይነት ኢኮኖሚ የለኝም። እኔ አሁን ባለሁበት ደረጃ ምንም አይነት ኢንዲፔንደንት ነው። ኦልሞስት ቤተሰብን ነው የምትጠራበው? አዎ ቤተሰብ ጋር ነኝ። እኔ ከቤተሰብ ነው የምጠባበቀው እንጂ በራሴ እንትን ብሎ ነገር የለም። እና ቤተሰብ ጋር ነኝ። ጸባይህን እስኪ ባህሪህን ምን አይነት ሰው ነኝ ምናምን ራስን ግለጽልኝ እስኪ። ራሴን ስገልጽ እኔ አይኛ ክል መጥፎ ታይን ሰው አይደለሁም። እኛ ከእኔ ማለት ራሴን እንትን ማለት ያለብኝ እንጂ እኔ ኖርማል በቃ ሙሉ በሙሉ ይዋነኝ ለማለት እኔ በቃ ጥሩ ሰው ነኝ ለማለት ለመናገር እንደሆነኝ ብቁ ነህ ታውቀዋለህ። ራሴን አውቀዋለሁ። ለሰው አዝናለሁ ብዙ ጊዜ እና ምን መቼም አይደበረኝም ታውቃለህ። ሁሌም ሲከፋኝም እየሳቅኩኝ በሳቅ ሁሉ ነገር ቢፈፋኝ ይፈልግ በሳቅ ነው ሸፈና የፈለገ ነገር ቢሆን ስቄ ነው። የሆነ ሰው ቢያስቀኝ ራሱ ስቄ ማሳለፍ ሰው ነኝ እንጂ እኔ ያክል እኔ ማለት ሰው አይደለሁም። እና በቃ ጥሩ ሰው ነኝ ብዬ አስባለሁ። ጥሩ ነው ማለት ነው። ኮሚኒኬሽን ምናምን እስከ ሰው ጋር ትግባባለህ ወይስ ብቻ እዛ ላይ ጥሩ ሀሳብ ነኝ። እዛ ላይ ጥሩ ሰው ነኝ ማለት እኔ ያክል ከሰው ጋር አንድም ቀን ብቸኝነት ተሰምቶኝ አያውቅም። እዚህ እንደመጣው ራሱ በሁለተኛው ቀን እዛ ላይ ከመጣው እንደመጣ ራሱ የሚገርም ነገር እዛ ተግባብቼ ነው የወጣው። መንገድ ላይ ተግባብቼ ነው የወጣው። መግባባቱም ከመንገድ ላይ ነው የጀመርከው? መንገድ ላይ ነው እዛ ስነሳ እዛ ነው የጀመርኩት እና እዛ ተግባባው ኖርማል እዚህ መጣው ምናምን ነገር ከዛ ኖርማል ሰው ጋር ፒስ ነው እና መግባባት ጋር እኔ ጥሩ ላይ ነኝ። እኔ ያክል ብዙ ብቸኝነት አንድም ቀን ተሰምቶኝ አያውቅም። እንትን ነኝ ማለት በቃ እግባባለሁ ከሰው ጋር ከማህበረሰቡ ጋር ነው መግባባት ያክል ጊዜ የማይፈጅብኝም። አንድ ቀን ሁለት ቀን ቢፈጅብኝ ነው ከዛ በላይ አይፈጅም ለመግባባት። መክሊትሽ ምንድን ነው? መክሊት እንኳን ለአንተ ያን ያህል የሚያገዛግዝ ጥያቄ አይሆንም፣ ቀላል ጥያቄ። መክሊቴ ምንድን ነው ያው ብዬ አስባለሁ። እንግዲህ እኔ እነሱ ሊቆም ታውቁኛላችሁ አንዳንድ ነገሮችን እሞክራለሁ። ድምፅ ምናልባት መዝፈን ነው ድምፃዊ ነው የሚባለው የሚዘፍነው ድምፃዊ ነው ማለት ይከብዳል። በእርግጥ ግን በቃ እኔ ዘፍናለሁ፣ አንዳንድ ነገሮችን እሞክራለሁ እና ዘፍናለሁ። ምናልባት ለወደፊት እንትን የምትሱ ነው ብዬ ነው የማስበው። አንተ በቃ ስትሰራ ጎበዝ የሆንክበት መዝፈን ላይ ነው። ድምፅ ላይ ነኝ። እንደሚታወቀው ቆንጆዬ ድምፅ አለው። ላይክ ማይኩ ሲመጣልን ድምፁን እናሰማቸዋለን። ትዘፍንልናለህ፣ የኔ አይዶል የምትለው ሰው አለ? አሁን በዘፈኑ ሊሆን ይችላል፣ በኖርማል ላይፍም ሊሆን ይችላል። የኔ አይዶል የምትለው ሰው? እኔ አይዶል የምለው ሰው ምንድን ነው? ከቤተሰቦቼ ማለት ከምንም በላይ የመጀመሪያ ወንድማችን አለና በጣም የምናከብረው በጣም የምንፈራው እና እኔ ኖርማል አይዶሌ ነው የምለው ቢኖር እሱ ነው። እኔ ቃል የለኝም ለሱ ከምን በላይ ቃል የለኝም እና ለቤተሰቦቼ ለእናት ለአባቴና ለሱ በቃ ቃል የለኝም ከምን በላይ። ይሄን ስራ ራሱ ማለት እንዲሳካልኝ የማያደርጉት ነገር የለም። ይሄ ነገር ያግዙኛል ምናምን ነገር የፈለገ ነገር ቢሆን እኔ ከነሱ በቃ ኖርማል አይዶሌ ናቸው የምላቸው የነሱ ነገር ፈለግ ነው የምትከተለው? አዎ የነሱ ወንድሜ ነው፣ በተለይ ወንድሜ እሱ ነው የሚከተለው። ወንድማችን አለ፣ የመጀመሪያ ወንድማችን ነው እሱ። በቃ እኔ ማለት መሆን የምፈልገውን ነገር በቃ የፈለገ ነገር ይሁን ሊያደርግልኝ ዝግጁ ነው የማስበው ሰው ወንድሜ ነው። የፈለገ ራሱ እንትን ብሎ
ሁሉ ነገሩ የራሱን አቶ ራሱ ለኔ የሚሆንልኝ ሰው ራሱን ላይ መስዋዕት አድርጎ ጊዜውን ምናምን ሁሉ ነገር መስዋዕት አድርጎ የሚከፍለኝ ሰው ጥራልኝ ካልከኝ ወንድሜ ነው የምጠራው። የመጀመሪያው ወንድሜ እና እሱ አንተም እንደሱ ነው የምፈልገው። እኔም እንደሱ ነው የምፈልገው። በጣም ኢሞሽን ታደርገኝ ታውቃለህ። ሰፖርት የሚያደርገው ምናምን የሆነ እኔ ፊል አደረኩት እንዲሁ ራሱ ሳየው ራሱ ሲያወራ ራሱ ፊል ታደርገዋለህ ማለት እኔ እሱን በዚህ በቀላሉ ተናግሬ የምገልጸው አይነት ሰው አይደለሁም። እሱን ቃል የለኝም፣ ከምል በላይ ቃል የለኝም ለሱ ማለት ለኛ ለቤተሰቦቹ ብሎ ኖርማል ራሱን ማለት ሁሉ ነገሩን እስከ ማጣት ድረስ ታውቃለህ። ራሱን ልክ በቃ ሻማ ብለው እሱ ራሱን እየቀለጠ ለኛ ብርሃን የሚሰጥ ነው። እሱ ለኛ ሁሉ ነገራችን ነው። ለኛ ስሙንማ ሜንሽን አድርጋ ነፃነት ስለሽ ይባላል በዚህ አጋጣሚ እና በዚህ አጋጣሚ ለሱ ማስተላለፍ የሚፈልገው ነገር በቃ ብዙ ነገሮችን ማለት ቤተሰቦችን ለማቅናት እያለ ብዙ ነገር እየሞከረ ነው፣ ብዙ ነገር እየለፋ ነው እና አሁን ላይ አገር ውስጥ አይደለም ያለው ወደ ኬንያ ይባል እና በዚህ አጋጣሚ እና ሌላው በዚህ አጋጣሚ ልሞክረው እና ያሰብከው ነገር እንደሚሳካልህ እና አንድም ቀን እኛን እንደምታኮራን ራስህንም ትልቅ ደረጃ እንደምታገኘው ተስፋ አደርጋለሁ። እና በቃ በየሄድክበት ሁሉ ገብርኤል እንዲከተል ጸሎቴን አደርግልሃለሁ እና ፈጣሪ ካንተ ጋር ይሁን ዱአ አደርግለታለሁ። በዚህ አጋጣሚ ለሱ ይቺን ነገር እኔም አኮራለሁ። እኔም ደግሞ አኮራለሁ። እርግጠኛ ነኝ ደግሞ እንደማኮረው ማለት በነገራችን ላይ አንድም ቀን ብዬው እንደዚህ አላውቅም፣ እንደዚህ ምናምን ነገር ብዬው አላውቅም፣ አውርቼው አላውቅም። ምክንያቱም እንፈራዋለን። እኔ እሱ ያለውን ነገር አንድም ቀን ተናግሬ አላውቅም። ምክንያቱም እሱ ጋር ሰዋራ ነኝ እንደ ህፃን ታውቃለህ። ነገሮቹ ራሱ ይጠፉኛል በጣም ከመፍራት ምናምን ነገር የተነሳና እናከብረዋለን፣ እንፈራዋለን እና ብዙ ቀን እንደዚህ ብዬው አላውቅም። የሆነ እሱ ራሱ እንደዚህ አንተም ላይክ ማቾድ እንደሆንክ የሚያውቅ አይመስለኝም። አሁን ግን ይሄ ቪዲዮ ቢያው ደስ ይለኛል። እርግጠኛ ነኝ ያዋል እርግጠኝነት ደግሞ ታያዋለህ ማየት አለበት። አይ እንዲህ ማቾድ መሆንን ማየት አለበት። እኔ ላይክ ግድ ነው ያዋል። ሁላችንም እንዲህ አይነት ነገር አንተ ታላቅ ወንድም አለ ፈኔ የመጀመሪያ ልጅ እንደ ነፃነት አይደንተን ሞል ነበረ ባይዶል ላይ እኔ ላይ ከስር ላሉት አይዶል ሆናል። ከዚህ ትመራለህ ብዬ ተስፋ አደርጋለሁ። ሰው የኔ ወንድም አሁን ያን ስለኔ ታይም ካልወሰደብን እኔም የኔ በዚህ በቤተሰብ ምናምን ከመጣም ከቤተሰብ የማደንቀው ነው። ታላቅ ወንድም ታላቅ ኦልሞስት የኔ የመጀመሪያው ልጅ አይደለም የሁለተኛው ልጅ ነው። አሁን እዚህ የለም በዱባይ ነው እየኖረ ያለው። በጣም ብዙ እኔን ላይ ኦልሞስት የኔን ሁሉ ህይወቴ ከሱ ጋር ይገናኛል። ሁሉ ማደርጋቸው ነገሮች ሁሉ ብዙ ነገር ሊያገዘኝ ምናምን ነገር እሱ ነው። ከየት ወስዶ ምን አድርጎ ብዙ ነገር አድርጎልኝ አሁንም ድረስ አሁንም ላይ እያገዘኝ ያለ ሰው ነው። አሁን ቪዲዮ በነገራችን ላይ ያየዋል እሱ ቪዲዮ እንትን አለኝ ማለት ይሄን ስራ ቪዲዮውን እየተጠባበኩት ነው ማየው ምናምን እያለ ይደውልልኝ። እዚህ አይደለም እውነት በጣም ሰፖርት ላይክ ቀጥሉበት ምናምን ማግዛቸው ነገር ምናምን ካለ እያለ ወንድሜ እንወዳቸዋለን። ከውጭ ናችሁ ልታዩ የነሱ ብቻ ነው የሚከፈለው። ወደ ሰው ነው የሚከፈለው እና ከውጭም ሰው አለ። ጊፍት ምናምንም ስጡን፣ አንበሳ ስጡን፣ አበባ አወርዱልን። ግድ ነው። ይሄንማ በማይክ ነበረ መሰለኝ። በማይክ ነበረ እንግዲህ እንዳስተውለው ማረጋ ይቻላል። የትርፍ ጊዜ እንዴት ነው የምታሳልፈው? ፍሪ ታይሜን ብዙ ጊዜ እናቴ ስራ ማለት አልፈልግም፣ እናቴን አግዛለሁ እና ከዛ በተረፈ ደግሞ እንትን ድምጽ ላይ ስላልኩ ወካል ሰራለሁ። ጫካ እየሄድኩኝ ቤትም እየሆንኩኝ ወካል ሰራለሁ በትርፍ ሰዓት እና እንደዛ ነው የማሳልፈው። ይሄን የሆነ ቮካል መስራቱን ድምጽህን እንዴት አወቀው ቆንጆ እንደሆነና እንዴት ጀመርከው? እስኪ ስለሱ ትንሽ አጫውት። እንደዛ ማለት የኛ እንደነገርኩህ የኛ ሰፈራችን ትንሽ ወጣ ያለች ነች እና እኔ የሞከርኩት የሆነ በቃ ፍላጎቱ አለኝ እንዳጋለ ከምንም በላይ የሆነ ሚኒ ሚዲያ ሃይስኩል ነበርና ከዛ እዛ ጀመርኩኝ የሆነ ሰዓት። ከዛ ማላውቀውን በደፈነው ውዝዋዜ አቅርቡ ተባልን። ከዛ ሂጄ ምናምን ነገር በዛም ሰዓት ለመጀመሪያ ቀን ተማሪዎች ፊት ለፊት ወጥተው ያኔ ነበርና ከዛ ወጣሁና ትንሽ ድፍረት በትንሹ ቢሆን አገኘሁ። ከዛ ኖርማል ያኔ ዝም ብለን ግጥም ምናምን ነገር ጀመርን። ግን በቃ እኔ ያሰብኩትን አላረካኝም ታውቃለህ። በዛም ሰዓት ታገች በቃ ኖርማል ስንሰራ ቆየሁ። ከዛ እዛ ውስጥ ላይ የሆነ ባህል ቡድን አለና ጥበብ ባህል ቡድን የሚባል አለ እዛ እና እዛው መሰራ ልጅ አገኘሁ እንዳጋጣሚ። ከዛ እሷን አገኘኋት ምናምን ነገር። ከዛ እንደዚህ ነው መስራት ፈልጋለሁ ምናምን ነገር ስራ እንደዛ ከሆነ እኮ ነው እየሰራሁ ነው ለምን አልኩ ምናምን ነገር አለች። አረ በጣም ደስ እያለኝ ነው ምናምን ነገር አልኳት። ከዛ ወሰደችኝ ምናምን ነገር አስመዘገበችኝ። ግን እዛ ተመዝግቤ እኔ እንዳሰብኩት አልሆነልኝም። እዛ ሂጄ
እንዳሰብኩት አልሆነልኝም። እዛ ሄጄ እኔ መስራት የፈለኩት የራሴን ስራ ነበር። እነሱ ደግሞ ያሉኝ ሌላ ነገር ኖርማል። እኔ ቲያትር እና ድምጽ ነው መስራት የፈለኩት፣ እነሱ ደግሞ ውዝዋዜ ነው ያሉኝ በዛን ሰዓት። ከዛ ኖርማል ምንም አማራጭ አልነበረኝም። ውዝዋዜ እየሰራሁ ጎን ለጎን ደግሞ አንዳንዴ ከሳምንት አንዴ ቦካል ያሰሩናል ምናምን ነገር ቲያትር ያሰሩናል። ከዛ ኖርማል እየሰራሁ ሄድኩኝ። ከዛ ኖርማል መጨረሻ ላይ ችሎታዬ ማለት ወደ ድምጽ ገፋፋኝ ውስጥ ላይ ድምጽ ዝም ብሎ አለ አይደል እያለ መጣ። ከዛ ውዝዋዜው መጨረሻ ላይ ቆምኩኝ ምናምን ነገር ሰዎቹም ነገሩ ምናምን ድምጽ አልኮንጆ። እዛው ባህል ቡድን ደግሞ ታውቃለህ የሚያነሳሳ ሰው የለም። ትንሽ ድክመቱ ምንድን ነው የሚያነሳሳ ሰው የለም። አይዞህ በርታ፣ እንደዚህ አድርግ፣ እንደዚህ ብታደርግ ጥሩ ነው፣ እንደዚህ አድርግ ምናምን ነገር የሚል የለም። በዛን ሰዓት እኔ እንደዛ ብሬ ቢሆን ኑሮ ዛሬ የት ጋር ራሴን በጣም ጥሩ ቦታ ነበር የማገኘው። ከዛ መጨረሻ ላይ እንዳሰብኩት አልሆነልኝም። መጨረሻ ላይ ምንም ማድረግ አልቻልኩም። ከዛ ቤት ደግሞ ቤታችን ትንሽ ወጣ ያላል። እዛ ሰራ የነበርኩኝ ዶርም ተከራይቼ ምናምን ነገር ነበር። ይሄን ስራ ለማላት ሲል ማለት እና እህቴም ተማሪ ነበረች። አንዳንዴ ከሷ ጋር እየሆንኩኝ እሷ በሌለችበት ሰዓት ራሴን ዶርም ተከራይቼ ምናምን ነገር ከምን በላይ ለዚህ ስራ ቦታ አለኝና ከዛ መጨረሻ ላይ ለፈው ብዙ ተሰቃይቻለሁ። በነገራችን ላይ ዝናብ እየመታኝ ጎርፍ እያሰቃኝ ምናምን ነገር ብዙ ለፍቻለሁ። ከዛ መጨረሻ ላይ ግን እንዳሰብኩት አልሆነልኝም። ይሄን ነገር በቃ ጣል አድርጌ መተው አለብኝና የራሴን ቮካል ቤት ላይ መስራት አለብኝ ብዬ በራሴ ወሰንኩኝ። ከዛ እንዳልኩትም አቆምኩኝ፣ መስራት ጀመርኩ በራሴ ምናምን ነገር። ግን መስራት ሲጀምር ምንድነው እዛ ላይ እንዳሰብኩት አልሆነልኝም። ታውቃለህ የሆነ ነገር ስትጀምር እንዳሰብኩት አልሆነልኝም ብዙ ጊዜ። እዛ ትንሽ ገጠር ቦታ ያለ ነው እንደነገርኩህ ቀበሌ ነገር ነው። እዛ ስትሰራ ጩኸት ምናምን ነው የኛ ስራ ወካል ማለት እና ጩኸት ምናምን ነገር ነው። እዛ ስትሰራ የሰፈሩ ሰው ሙድ ይዝባል። ምክንያቱም በእኛ ላይ አልተለመደም እንደዚህ አይነት ነገር። ከዛ ሙድ ይዝባል፣ ይስቁባል ምናምን ነገር። ይሄ ራሱ አንድ ቻሌንጅ ነው። ከምልህ በላይ ብዙ ቻሌንጅ ገጥሞኛል አልኩህ ለዚህ ነው። እና ተሰቃየሁ ታውቃለህ፣ ብዙ ተሰቃየሁ የምር በጣም ከምልህ በላይ። ደግሞ በዛን ሰዓት አይዞህ የሚል ሰው ቢኖር ችግር የለውም የሆነ ያበረታታ። ከቤተሰቦቼ ውጭ እንደዚህ የሚለኝ ሰው አልነበረም። ምክንያቱም ወንድሜ ራሱ ሊያበረታታኝ ሲፈልግ ይሄን ነገር አያይም። ምክንያቱም እሱ ሌላ ቦታ ነው ነገር አይደለም። ያንተን ጥረት አላየሁም። ጥረቴን አላየም እሱ። እና ግን እናቴና አባቴ አይዞህ በርታ፣ አንድ ቀን ይሳካልሃል ምናምን ነገር። ከዛ በቃ ተስፋ ለቆርጥ ትንሽ ጫፍ ቀረ። ከዛ ግን የሆነ ቀን ይሄን ነገር በነገራችን ላይ ለማለት ነገር ያላቀም የሆነ ነገር ዛሬ ግድ ነው ቢፖድካስት 2030 ላይ ነው ግድ ነው ነገር። ከዛ መጨረሻ ላይ ግን የሆነች ሀሳብ መጣች ታውቃለህ። ሀሳብ የራሱ እኮ እኔ ማለት በዚህ ቦታ ሆኜ ሳስበው ምን አይነት ፍላጎት ቢኖረኝ ነው ይሄን ያክል ነገር ለማድረግ የበቃሁት እላለሁ። ይገርመኛል ታውቃለህ። ከዛ ምን አሰብኩ መሰለህ የሆነ ምድር ነገር ቆፍረህ ውስጥ ገብተህ ላይት ምናምን ነገር ገጥመህ አድርገህ ቁጭ ብለህ መስራት ከስር ነው እንደርግሩን እንደዛ ነው ያሰብኩት። እና እንዲህ አስቤ ማለት ነው ለምን ይሄን ነገርማ አሳካዋለሁ። ምክንያቱም ለስራ ያለ ቦታ ነው ይሁሉ ለዚህ እንትን ያለ ፍቅር ለስራ ያለ ስንጫው ህዝቡ እየተሳለቀብህ ነው። በቃ ነገር እንደማላገኛ ሙሉ ለሙሉ ነፃነት አላገኘሁም። ቤት ላይ ቁጭ ብዬ ስራ ደግሞ የኛ ቤታችን የሆነ መንገድ ጥግ ነበር። ሰው ሁሉ እያለፈ ምንድነው ምናምን ነገር። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። ገደል ቆፍሮ መግባት ነበር አማራጭ አልነበረም። ቆፈር ጀመርኩ። ይሄን ነገር መጨረሻ ግድ ነው። ከዛ ቆፈርኩ ምናምን ነገር ለፋው ብዙ ቆፈርኩኝ ምናምን ነገር የተወሰነ ጊዜያት ቢፈጅብኝም ግን ቆፈርኩት። ከዛ ቆፈርኩት ምናምን ነገር ላይት ስቢ አመጣሁ። ኖርማል ላይት ስቢ ከዛ እንዳየሁት አሁንም እንደነገርኩህ እንዳሰብኩት አልሆነልኝም። አልተሳካልኝም። ራሱ አልተሳካልኝም። ከዛ ምን ታወጣለህ? ብዙ ቦታ ነበር የቆፈርኩት ራሴን እስኪወጣኝ ድረስ ነው። ዋው እንዴ ውስጥ እስክገባ በቃ ውስጥ እስከምሰል እንዴ ወደ ታች ነው ዝም ብለህ ወደዚህ ታች ነው ኖርማል መሰቃቂያ ምናምን ነገር አድርጌ ጥሩ አድርጌ ነበር ልሰራ እንደዛ ነበር አስቤ ነበርኩኝና ከዛ ውስጥ ሆኜ እናቴንም አባቴንም ምናምን ነገር እስኪ ስጮ ይሰማል አይሰማም ዛሬ እነሱ ያግዙሃል በዚህ ነገር ያግዙኛል። መቼም ማለት የኔን ነገር ለማሟላት እነሱ ዝግጁ ናቸው ሁሌም ቢሆን እና ከዛ ስሞክር ትንሽ ይሰማል ያሰማ ምናምን ነገር ኧረ እባክህ አንተ ልጅ አበርክ ምን እየሆንክ ነው ምናምን ነገር እያሉ ነበር። ግን የኔን ፍላጎት ላለማስተናገድ እያሉ በቃ አይዞህ በቃ ምንም እንደዚህ ከማለት ለማለት ያልነበረባቸው። ከዛ ሞከርኩኝ። ከዛ የሆነ ይታይ ነበር ታውቃለህ የተቆፈረበት ቦታ። ከዛ የሆነ ሰው ቤት ይገባል። አረ ምንድን ነው ምናምን ነገር
የሆነ ሰው ይገባና አረ ምንድን ነው የመጣ ሰው ሁሉ እንደዚህ ማለት ጀመረ። እንደዚህ ማለት ጀመረ። ቁፋሮ ነው ወይስ ድምጽ? አረ ቁፋሮ የተቆፈረው የሚታይ ነበር በዛን ሰዓት። ከዛ በአጋጣሚ የሆነ ሰው ይገባና በቃ አረ ምንድን ነው ምናምን ነገር እንደሌላ ነገር አሰቡት ማለት ታውቃለህ። አንዳንዴ ማህበረሰብ የሚረዳው ነገር ነው ምናልባት በሌላ ካልቸሩ ምናምን አንፃር የሆነ ሌላ ምንድን ነው ወጣ ይላል የሆነ እንደዛ ነገር ነው። ስለዚህ ደግሞ የተወሰነ ተሰማኝ። በቃ ይሄ ነገር እንዳይፈልጉት አልሆነልኝም። ይሄም አልተሳካም ማለት ነው እንጂ ራሴን አዘልኩ ምናምን ነገር። ከዛ አሁንም መጨረሻ ላይ አላቆምኩም። በነገራችን እንደዛ ለማድረግ አላቆምኩም። ለፋው ምናምን ነገር። ከዛ አየት ያለችና በጣም ወዳት አየት ያለች። ከዛ እሷ ስትጓዝ ምናምን አሮጌ ስለሆነች ምናልባት በዚህ ስትጓዝ ደግሞ የሆነ ነገር ቢፈጠር እዚህ ገደል ላይ የሆነ ነገር ቢፈጠር ምናምን ብዬ በራሴ አሰብኩና ይሄ ነገር የሆነ ነገር ከተፈጠረ ምናልባት ተጸጽበታል ምናምን ነገር በሚል ሀሳብ ደግሞ ትጓዛለች። በመንገድ አካባቢ እኮ ነው የቆፈሩት። የሚገርም ነገር ምክንያቱም ቦታ አልነበረኝም። ምቹ ቦታ አልነበረኝም። ከዛ በቃ አሁንም አሰብኩኝ። ተኝቼም ተቀምጬም አሰብኩኝ። በቃ ምንም ነገር ሆነ። ከዛ መጨረሻ ላይ መድፈናውን ለመድፈኑ በራሴ ነኝ። ምንም አማራጭ አልነበረኝም። ለፋው መልሼ ዘጋሁት። እንደነበር አድርጌ ዘጋሁት ምናምን ነገር በቃ ምንም አማራጭ አልነበረኝም። ከዛ አሁንም አሰብኩኝ። ማሰብ መቼም ማለት ነው። ከዛ መጨረሻ ላይ አሰብኩ ከማሰብ ወደ ኋላ አላልኩም። መጨረሻ ላይ የሆነች ጎማ ነገር አዘጋጅቼ በዛ መስራት አሰብኩኝ ደግሞ። ከዛ አይን አሰብኩና በሆነች ጎማ አዘጋጅቼ ምናምን ነገር ስሞክረው አሪፍ ምናምን ነገር ጥሩ ነገር ነው አልኩና ኖርማል በሱ ጀመርኩኝ። ከዛ በሱ መስራት ስጀምር ድፍረቴ ራሱ እየመጣ ሄደ። ከዛ ምናምን ነገር መስራት ጀመርኩ። ምናምን ነገር ሰራው። ከዛ ወጥቼ መስራት ትንሽ ኮንፊደንስ ተሰማኝ፣ ተሰጠኝ ማለት የሆነ ነገር ስትጀምርና የሆነ ነገር ስታደርግ ድፍረቱ እየመጣ ነው የሚሄዱ። በራስ መተማመን መጣ። ከዛ መጨረሻ ላይ ከዛ ቤት ሁኜ በዛ በጎማ መስራት ጀመርኩ። ውጭ ደግሞ ጫካ ወጣ ብዬ መስራት ጀመርኩ። ከዛም በኋላ እንግዲህ ትንሽ ሰራው። ከዛም በኋላ ጎማው ምን አይነት ነበር? የሆነች ድንቡል ነገር ነችና ድንቡል ነገር ነች። ኖርማል አፍን አይሰማም። እንዴት እንደምሰራ አይሰማም። ወደ ውስጥ ነው የምጮህ። ወደ ውስጥ ነው የምጮህ። ምንም ነገር አይሰማም። እና በሱ መስራት ጀመርኩ። ያው እንደ ልብ ባልሰራ እንደፈለክ ግን ላይሆን ይችላል። በርግጥ ግን አንተ ኦልሞስት እያረከው ነው። የሆነ ነገር እየተሰማኝ ነው። የሆነ ነገር እንደማድረግ እየተሰማኝ በትንሹ እንኳን በከፊልም ቢሆን ፍላጎትን እያሟላው። ከዛ መጨረሻ ላይ ደግሞ ትንሽ የሚቀረኝ ሜዳ ወጥቼም ቢሆን ሙድ እየተያዘብኝም ቢሆን እሰራለሁ። የፈለገኝ ተስላችሁ ምናምን ይከኝ። ከዛ መስራት ጀመርኩ። እንደዛ እንግዲህ መጨረሻ ላይ እዚህ ላይ አሁንማ ፍሪ አሁንማ እና በዛን ሰዓት ብዙ ነገር ይቀር ነበር። የሚቀረኝ ነገር ታውቃለህ? መድረክ ጋር ምንም አይነት ነገር የለም። ኪቦርድ ክላሲካል ጋር ምንም አይነት ነገር የለም። በዛን ሰዓት የሚያግዝ ሰው አይዞህ እንደዚህ ነው ድምጽ የሚለኝ ቦታ አልነበርኩም። ከዛ አንዳንድ ጓደኞቼ በቃ አንተ ለምንድን ነው የሆነ ቲክቶክ ነገር ማጀመር ምናምን ነገር የለም። ምክንያቱም ያን ነገር እንዲጀምር ደግሞ የሆነ ሰው ያስፈልጋል፣ አገዝ ያስፈልጋል። አይዞህ አንተ ታለንት እንደዚህ በቃ እንደዚህ አይነት ሁኔታ ነው ያለው፣ ጥሩ ነገር ነው ያለ ምናምን ነገር ብሎ የሆነ ሰው ከሰጠህ ትበረታታለህ። ግን እኔ ጋር ምንም አይነት ሰው ስለሌለ በዛን ሰዓት ምንም ማድረግ አልነበረኝ እንደዚህ ከማድረግ ውጭ። እና ጓደኞቼ ደውለው ዝፈንልኝ ምናምን ጋር ዘፍንላቸዋለሁ ጥሩ ነገር ነው ያለ ሲሉኝ ደስ የሚል ስሜት አለው። እና እንደዛ እያልኩ እዚህ ደርሻለሁ። ፈጣሪ ይመስገን። ይሄ ራሱ ትልቅ ነገር ነው። እዚህ መጥቶ ለሱ መተያየቱ በመድረክ መስራቱ ራሱ ትልቅ ነገር ነው። እና እንዲህ እያልኩ እዚህ ደርሻለሁ። ምንም እንኳን ሬሜዲያል ቢሆን አንድ ቀን እንደማልፍና አንድ ቀን እንደሚያልፍ ተስፋ አደርጋለሁ። ይሄ ይመስላል። ሌላ ገጠመኛለህ የምትነግረን? እንደዚህ ከሰፈር ሰው ጋር ምናምን ያጋጠመ? ከሰፈር ሰው ጋር ያጋጠመኝ ያው ምናምን የሆነ በዚህ ያባረረህ የመታኝ አባረረኝ እንኳን የለም። ምክንያቱም በዛን ሰዓት እኔ ሰውን በማይጎዳ ምናምን በማይረብሽ መልኩ ነው የሆነ ነገር ሳረኝ ነበር እና ይሄን ያክል አባረረኝ የመታኝ ምናምን የለም። ምክንያቱም ከዚህ በላይ ከምንም በላይ እኔ ማለት የፈለጉት ቦታ እንድደርስ ቤተሰቦች ይፈልጋሉ። የሆነ ሰው የሆነ ክፍተት ሲከፍትልን የሆነ ሰው የሆነ ነገር ቢናገር የሆነ ቤተሰቦች ምናልባት የማይፈልጉ ከሆነ እንደዚህ አታርግ እንደዚህ ሲያርግ ስለው እንደዚህ ብሎ እንደዚህ ምናምን ነገር የሚሉ ከሆነ ያ ክፍተት ከፈቱ። ይሄ ማለት ደግሞ የሆነ ሰው ያን ክፍተት ተጠቅሞ የሆነ ነገር ሊያስቀይምህ ምናምን ነገር ይችላል። ግን ቤተሰብ በቃ እኔ የፈለኩበትን ቦታ እንድደርስ ስለሚፈልጉ በቃ ምንም አይነት ሰው አይናገረኝም። ቢናገሩ ራሱ አይመስለኝም ይፈልጋል ሊሉ ይችላሉ። ብዙ ጊዜ ቄስ የመጣ ነው የሚሉኝ በነገራችን ላይ
እንዲህ ሰው ወደ ታጅ ሳንጎራጉሩ ምናምን ቄስ የመጣ ምናምን እንደ ሙድ ማለት እንደ ሙድ ያፌዙብሃል። እንደ ያፌዙብኛል። እና የሆነ ሰዓት በክላሲካል ሞክሬ ነበርና በራሴ ብቻ ማለት ከዛ እንዳጋጣሚ የሆነ ሪከርድ አድርጌ ምናምን ነገር ነበርና ከዛ ሪከርድ ኖርማል ኢንስትሩመንት ጋር የሰራሁት ነበር። ያቺን ሪከርድ ያደረኳት ስልክ እሸጠዋለሁ፣ ስልክ እሸጠዋለሁ፣ አፕዴት ሳላደርገው እሰጠዋለሁ። ከዛ ሙሉ እንደምችዋለሁ ብዬ ከሷ ነገር ቀርታለች። ከዛ እቺ ነገር ለካ አግኝተዋታል። ከዛ ሰፈር ላይ በቃ የከሌ ሙዚቃ እንደዚህ ምናምን ነገር በቃ አላስገምተኛ የሆነ ቦታ ሲሄድ ይከፍቱና ሙድ ይዛሉ ምናምን ነገር አዩ። ከዛ ሙድ ይዛሉ ምናምን ነገር ይሄ ከሌ እኮ እንደዚህ ያያችሁት ምናምን ነገር እንደ ሙድም ግማሾቹ ይገርማሉ፣ ግማሾቹ ደግሞ ሙድ ይዛሉ። አንዳንድ የማይገባቸው ሙድ ይዛሉ። አንዳንድ ደግሞ ማለት ይሄን ነገር ተረት የገባቸው ሰዎች ይገርማቸዋል። እንዴት በዚህ ልክ እንዴት ምናምን ነገር እና ጎበዝ ነው። አንዳንዶቹ አይዞህ በርታ ምናምን ይሉኛል። እዛ ልክ ደግሞ አሁን የሚያንቋሽሹ ምናምን ነገር ይኖራሉ። የሆነ ስራ ስትጀምር ደግሞ እንግዲህ ግድ ነው አልፈዋለሁ። እንግዲህ መቆራማ አለ። ስትጀምር እኮ ሁሉም ይሰድብሃል ምናምን ያሰብከው ሰክሰስ ላይ ስትደርስ ነው የሚያመሰግነው። ያለስራ ሰው ይኸው ቲክቶክ ላይ መቆራ ጀመሩት። የተሰደብኩ ያጋጥማል። የሆነ ስራ ስትጀምር ግድ ነው ማለት መሰናክል ያጋጥማል። እንግዲህ ቻለው እንማማራለን። እኔም ከአንተ እማራለሁ፣ አንተም ከእኔ። አንዱ ስቴፕ ነው እንዲህ መሰደብ ምናምን እዛ ትልቁ ላይ ደረጃ ለመድረስ ማለፍ ያለብህ መንገድ አንድ ፈተና ነው ለማለት ሁሉም ለፈጎሎ ለማለት ብዙ ነገሮች ያልፋሉ። እና ገንዘብና ታይም እንዴት ነው ማኔጅ የምታደርጊው? ብርና ሰዓት አጠቃቀምሽ? ብርና ሰዓት አጠቃቀሚ እኛ ያው ቅድም እንደነገርኩ ብርና ሰዓት አጠቃቀምን የማውቀው በራሴ የሆነ ነገር ሲኖረኝ ነው። ማለት በራሴ የሆነ ነገር ኑሮ የሆነ ብር ስትይዝ ምናምን ነገር ምን አይነት አጠቃቀም ምናምን ነገር ብዙ ጊዜ እንትን የሚል በዛ ነው። ምክንያቱም አሁን እኔ ቤተሰብ ይልክልኛል፣ ግን እኔ በየኖሬ የራሱ አጠቃቀም ነሽ አይመስለኝም። በቃ ብዙም አጠቃቀም ላይ ብዙም አይደለም። አሁን እሱ ገና የመጀመሪያም ስለሆነ ይሆናል። እኛ ሪሚዲያል እያለን እኮ ምንም እናውቀው ነገር የለም። ዝም ብሎ ማጥፋት ነው። እኔም እንደዛ ነኝ አይደለ? እንደዛ ነኝ። አንድ ለታው ይገባል። ከዛም ማለት ይገባኛል። በጣም ነው የምትማረው። ምንም ሰው አያስተምረን፣ ላይፍ ያስተምራል። አሁን እኔ ያኔ ቤተሰብ ብር ሲልክልኝ ማለት ነው ሪሚዲያል ላይ እንላክልህ ይሉኛል። ይደውሉ ኧረ ዛሬ እንላክልህ እንዲህ አላለቀብህ አለኝ ምናምን እላቸዋለሁ። ያኔ አላውቅም ነበር እንዴት ማለት ግን ተቀብዬ መቆጠብ ነበረብኝ። ከዛ እኔ ስጠይቃቸው ደግሞ አይልኩም። የሆነ ታይም ላይ ጨርሰዋለሁ። 20 ሳይደርስ ብትንትን አድርጌ ጨርሻለሁ። ያኔ ላክ ወፍ ከዛ ግን መጀመሪያ አካባቢ 10 ላይ ወይ 11 ላይ 10 ላይ ላይ 1 እና 2 ላይ ይልኩና 10 ላይ ይጠይቁኛል። ከዛ እኔ አራለኝ ነበረኛ ጨርሰው ከዛ 20 ላይ ጨረስኩት። በቃ እንዴት አድርጌ እንደምጨርሰው አላውቅም። ጨረስኩት። ከዛ ማን ያመጣዋል? ችግር ነው። ያሰቀሙን የችግር ቀን ነበር ማሳለፍ ይከብዳል። አሁን ግን አቃቃት እየቻልኩበት ምናምን ስለዚህ ተምራችሁበታል ማለት ነው። ኑሮ አስተምሮ እኔ እማራለሁ ብዬ ተስፋ አደርጋለሁ። እንግዲህ ከእናንተ እማራለሁ። ማንም አያስተምረን። ዝም ማንም አስተምሮኝ አይደለም። ኑሮ ነው የሚያስተምረው። አሶሳ ኑሮነት እንግዲህ የሆነ ግን ብር ሲመጣልህ መተው እንዳለ አሁን ትተዋለህ። የሆነ ሰው ብር ቤተሰብ ምናምን የመተው አሁን ለምሳሌ ብር እያለ ወይም 1000 2000 ምናምን ይኖርሃል። ከዛ ላክልህ ምናምን ብር ስትጠየቅ ትተጣቃለህ። አሁን እኮ ትተዋለህ። አሁን ባሉበት ሁኔታ ምንም እንኳን ትንሽ ቢኖረኝ ይተዋል። እኛም እንዲህ ነበር። እኛ ድሮ እንትና ሲነግሩን ትዝ አይልሽም? ጫላ ምን አለኝ? ቆይ ታየው እኔ መቼም እንዲህ አንተን ብርም በቃ ምንም እያለ አለኝ አይባልም። የለኝም ነው ማለት ነው። ዩኒቨርሲቲ እየኖርክ በቃ የፈለገ ባትጨርሰው ራሱ የለኝም ብለህ መቀበል አለብህ። መጫወቅ ጂሲ ነበረ ልጁና ሲነግረን አልባንንም ነበር አለኝ። አሁን ነው የገባን። አሁን የለንም በቃ ሁሌም የለንም። አንድ ላይ ልኮ ሁለት ላይ የለኝም። በቃ ጠዋት አልኮ ከዛ የለንም። ከባድ ነው። ኑሮ ከባድ ነው። ይከብዳል። ስለዚህ አሶሳ ኑሮ ውድነት እንዴት እንዳየው ነው። አስበው ውጪ ብንሆን ደግሞ ሀገር ምናምን ስለሆነ ሁሉም መላለው አላቸው ሙሎቹ ተማሪ ነው። እዚህ ላይ ብዙ ጊዜ ችግር ያለ እንደውም እንዳሳብ ለተማሪ ተብሎ ቢታሰብ ቀነሰኝ ቢኖር ተማሪ ምክንያቱም ተማሪ እንግዲህ ከባድ ነው። ምንጫው ይከብዳል።
ላይክ ሁሉም ሀገር እንደዚህ አሁን ኬትም ከአሶሳ አይደለም ሁሉም። ስለዚህ እዛ ሀገር ላይ እንደዚህ ብር ላይ እንትን ላይ ይችላል። አሶሳ ላይ እኮ ምንም ብር እኮ ምንም እዚህ ከባድ ነው። የሆነ ግቢ ውስጥ ምናምን እንትን ነው ውጪ ያለው ላይፍ እና ግቢ ውስጥ ያለው ላይፍ አይገናኝም። ውጪ የሀብታም ላይፍ ነው የአክተር ላይፍ ነው የሚኖረው ምናምን። ያው የወርቅ ሀገርም ስለሆነች ብራም ነው ሰው ሁላ ብር እኮ ጭራሽ እንደ ቅንጣት አይሆንም እንጂ አይከራከሩም። ላቃ ምናምን ሲገዙ ዝም ብሎ ይመቸው ብቻ ይወስዷል። የሆነ ነገር ልገዛ አይደል ስትከራከር ምንድን ነው አንተ ለዚህ ነገር ስትከራከር ምናምን ነገር ያሽማቅባል። አንተ ራሱ ድፍረት አይኖርም። ሌላው ህዝብ ዝም ብሎ ስትነግረው ከገዛ አንተ እንትን ካልክ ይጠሉሃል እኮ ካንተ ጋር ማንም አያወራም። ይሆን አንተ ከየት ነው የመጣብህ ይሄ ደግሞ ምናምን ትባላለህ። ብቸኝነትን እንዴት ታየዋለህ? ብቸኝነት እኔ እንደነገርኩህ ተሰምቶኝ አንድም ቀን ተሰምቶኝ ከሰው ጋር ነው ሁሌም ከሰው ጋር ነው። እዛም ከሰው ጋር ነው፣ እዚህም ከሰው በጣም ይመስገን ሁሌም ከሰው ጋር ነው። አንድም ቀን ተሰምቶኝ አይደል። ምናልባት ወደ ቤተሰብ ሲሄድ ነው ማለት ቤተሰብ ጋር እዛ ብዙም ምግባባው የሚያክል ሰው የለኝም። ምክንያቱም እዛ ነው ብዙ ጊዜ ያለው ምናምን ነገር እና ቤተሰብ ጋር ስኖር ራሱ በቤተሰቦቼ ነው ያለሁት ተከብያለሁ። ታላቅ ወንድም ያለኝ ነው እና እሱና እኔ ስንሄድ ብዙ ጊዜ ወንድማማች አንመስልም። እንደኛ ደግሞ እንደ እንትናችን እንደ ሰፈራችን ወንድማማች አይስማሙም። ድብድብ ስድብ ምናምን እና ቤተሰብም አይስማማም ምናምን ነገር እና ግን እኛ ቤተሰብ እንደዛ አይደለም። በዚህ አጋጣሚ ደግሞ እኔ የቄስ ልጅ ነኝና የቄስ ቤትም በመሆኑ አንፃር እኛ ቤት በቃ አይደል ትንሽ ከባህሪ ወጣ ከሰፈሩ ወጣ ያለ ኖርማል ሰከን ያለ ነው። ተከባብረን ነው ያለን። በቃ ብቻ የኛ ቤተሰብ እንደዛ ስለሆነ አንድም ቀን ተብቼ ተሰምቶኝ አይቀርም። ጓደኛ ባይኖረኝ እንኳን እንደሱ አለኝ ብዬ ስለማስብ በቃ እኔ አንድም ቀን ተሰምቶኝ አይቀርም ይላረጋሉ። አይ አሚን እኛ የኛ በዛ አይደለም ማም ጠይቀው ኦልሞስት ብቸኝነትን የምትመርጥበት አይነት ታይም አለ። አሁን ለምሳሌ የግድ ሰው ያስፈልጋል አንተ የሆነ ቦታ ለማድረግ የሚያካሂድ ሰው የሚያስፈልግ አይነት ሰው ነህ ወይስ ብቸኝነት ከተመቸ አሁን ካፌ ለመሄድ ውጪ ለመውጣት ሰው ይዘህ የግድ አንድ ጓደኛ የሚያካሂድ ትፈልጋለህ ወይስ ብቻን ብትሄድ ትመርጣለህ? እኔ እንኳን ብቻዬን እንሄድ አልመርጥም አይደለም ብቻዬን እንሄድ አልመርጥም። እርግጥ ነው ምናልባት እዚህ በሀሳብ የሳሰቡ ግን ብቸኝነት ይሆን ምናልባት ሰላም ያለው ምናምን ነገር ግን ብቻዬን ስሄድ ምናምን ነገር እኔ ሰላም ይነሳኛል ብዙ ጊዜ ብቻዬን እንጓዝ ምናምን። ኦኬ በቃ አንተ በጣም በተቃራኒ ነህ ማለት ነው። እንደዚህ አይነት ሰዎች ለምሳሌ አሁን እኔ የምመርጠው የሆነ ቦታ ለመሄድ እሱ የምጠብቅ ከሆነ ታይሚን ትንሽ እንትን ይሻማብኛል ምናምን። አንተ ግን የሆነ ሰው ማለት በትናንት እንትን ከሱ ጋር ምትባባ ምናምን ነገር ከሆነ ምናልባት አንተን ማያስጠብቅህ ምናምን ብዙ ጊዜ አብሮ አንተ ጋር የሚውል አንተ ጋር ከአንተ አይነት ልክ እንዳንተ አይነት የተግባባው ሰው ምናምን ነገር ከሆነ በሚል እንጂ ኖርማል አንተ እስከሚመጣ እሱ የሚጠብቅህ እሱ እስኪመጣ ደግሞ አንተ የምትጠብቀው ምናምን ነገር ከሆነ አይ በጣም ጥሩ። እኛም ፖይንት ኦፍ ቪዋችን ሰፋ ብሎ አታውቃለህ። ስለዚህ ያው ይሄ ፕሮግራምም ያው ይሄ ግቢ ፖድካስትም የተዋቀረው ለዚህ ነው። የኛ ፖይንት ኦፍ ቪው ሌላ፣ የሱ ፖይንት ኦፍ ቪው ሌላ፣ የሌሎች ፖይንት ኦፍ ቪው ሌላ ስለሆነ ያው እነዚህን ነው አንድ ላይ እንትን ለማድረግ እና ሰው የፓስት እና ፕሬዘንት ጥያቄዎቻችንን ሙሉ ለሙሉ ጨርሰናል። አሁን ደግሞ ቀጥታ ወደ ፊውቸር እንሄዳለን። ማይካችን ላይክ ቻርጅ አድርገነዋል። አሁን ይሰራል ብለን እናስባለን። ከአሁን በኋላ ያበደ ታይም ነው ይኖረናል። አሁን ምንድን ነው ወተር ብሬክ ምናምን አድርገን እንመለሳለን። እሺ እንደምትሰሙት ትሰማላችሁ ብለን እናስባለን። ማይካችንን እናስተካክለናል፣ ተመልሰናልም። የፓስትና የፕሬዘንት ጥያቄዎቻችንን ጨርሰን ወደ ፊውቸር በሀሳብ ወደምንሄድበት ታይም ደርሰናል። ዝግጁ ነህ? ዝግጁ ነኝ። ሰው የመጀመሪያው ጥያቄ የሚሆነው ከፊውቸር ማለት ነው ለሚቀጥሉት 10 ዓመታት ውስጥ ያሉ እቅዶች ምንድን ናቸው? በሚቀጥሉ 10 ዓመት ያለኝ እቅዶች ሙሉ በሙሉ እንግዲህ ሀሳቤን አሳክቼ ኖርማል ህልሜን አሳክቼ እና ለኔ ብለው በባዶ እግራቸው ተጉዞ ያሳደጉኝ ለዚህ ደረጃ የሚያበቁኝ ቤተሰቦችን ከምንም በላይ ማስደሰት እና በቃ ካሉበት ሁኔታ ሙሉ በሙሉ አውጥቶ ትልቅ ደረጃ ማድረስ ከምንም በላይ ከኔ እንኳን ከኔ በላይ ራሱ እነሱ እና ያልኩን ወንድሜን ከምንም በላይ ማስደሰት በዛልክ ደግሞ ለሀገሬም በቃ ለሙሉ ለሰው በቃ የሆነ አላር የሚፈልገውን ያክል ነገር ነው እና በቃ ሙሉ በሙሉ ህልሜን ማሳካት
ነው እስከ 10 ዓመት ባለው ያው በዚህ 10 ዓመታት ውስጥ እርግጠኛ ላይክ ሀሳብ እሱ ነው፣ እቅዶች እነሱ ናቸው። ያው ህልምህን አሳክተህ ቤተሰቦችን ማኩራት፣ ወንድምህን ማኩራት፣ ሀገርህን ማኩራት ነው። ስፔሲፊክ የሆነ የለም እንዲህ ያደርጋለሁ ማለት እኔ ማድረገው ኖርማል ፊልዶቹ ማለት በዚህ ዘርፍ አሁን በዘፈን ከሆነ በዘፈን ዘርፍ ይሄን ያህል ደረጃ መድረስ ያለው ከእንትና እኔ ኖርማል ቅድም እንደነገርኩ ለስራው ከምንም በላይ ይከብራለኝና ኖርማል የማስበው ብዙ ጊዜ የማስበው ሁሉ ትምህርቴን ኖርማል ዛንተ ያሬድ ሙዚቃ ቤት ታውቃለህ፣ እዛው ላይ ኖርማል እዛ ጨርሼ ኖርማል ያለኝን ነገር እዛ ጨርሼ ኖርማል ከምንም በላይ ትወናም ወዳለው አነዋ ጥሩ አርቲስት መሆን ፈልገው ከምንም በላይ እና ጥልቅ አርቲስቶች የደረሱበትን ቦታ መድረስ ፈልጋለሁ እና እዛ ቦታ መገኘት ነው ፈልገው እና በዛ ዘርፍ ነው እኔ መስራት የምፈልገው። ያርግልህ። አሜን። ለወደፊት ልትኖርባት የምትፈልጋት ወይ ያሰብካት ሀገር ወይ ከተማ አለች? እስካሁን ያሰብኳት አዲስ አበባ ነች። ነገራችን ምክንያቱም ለስራዬ ጥሩ ነች፣ ለስራዬ አስፈላጊ ነች። ለምን ለስራ ብዙ ጊዜ በስፋት የሚሰራው አዲስ አበባ በጥሩ ሁኔታ ይሰራል ብዬ ተስፋ አደርጋለሁ እና አዲስ አበባ ጥሩ ሀገር ነች ብዬ አስባለሁ። ስራ እያልክ እየጠራ ያለው ስራ ይመለስ ሙዚቃውን ማለት ነው። ሙዚቃ ትምህርት ቤት እሱ ነው ማለት ያው አርቲስት በቃ አርቲስት ስራ ተመችቶኛል። በዛ ነው አጠራርህ ምናምን እኔ የሆነ ያሰብኩት የሆነ መጀመሪያ ላይም ይሄን ነበር እያወራኝ ነበረው። መጀመሪያ ስራ ምናምን ነገር ስለነበረ በዚህ ነው ኖርማል ነው። ስራ ጀመረ አይደለም በጣም አይደለም። በዚህ ስራ ነው እንትን ማለት ፈልገው ነው። በዚህ ነው መሄድ የምፈልገው። በጣም ጥሩ ሰው። የዛሬ 12 ዓመት 2030 ላይ ሁለተኛ ኢንተርቪው እንደምናደርግልን ታውቃለህ። ድጋሜ ልታደርጉን ነው ማለት ነው? አዎ በድጋሜ እናደርጋለን። ያው እንዲህ ብለህ የለ አንተም እነዚህ ንቅሎች ነግረሃል፣ እንደዚህ እንዲህ ያደርጋለሁ ምናምን ብለሃል። ያኔም መተን እኛ ቼክ እናደርጋለን 2030 ላይ ሰው ያኔ ሁለተኛውን ኢንተርቪው ስናደርግልን ምን አይነት ሁኔታ ላይ የምናገኝ ይመስላል? እስኪ ፕሪዲክት አድርግ። እስኪ የምታገኘው ቦታ እንደነገርኩ እዛ ቦታ ነው መገኘት የምፈልገው። ደግሞ አረጋዋለሁ እንደማረጋው ማለት አራጠም። ምክንያቱም ከምንም በላይ ለስራው ፍቅር ስላለኝ የሆነ ሰው ማለት የሆነ ነገር ሲጀምር ለስራው ፍቅር ካለው ነው የሆነ ቦታ መድረስ የሚችለው። ምንም እንኳን ችሎታ ኖሮ ለስራው ፍቅር ከሌለ ቸላትላል እና ለስራው ፍቅር ስላለኝ ለስራው ቦታ ከምንም በላይ ቦታ ስላለኝ ያሰብኩትን ቦታ እርግጥ ነው የምሄድበት መንገድ ይከብዳል። በነገራችን ላይ ትንሽ ይከብዳልና ግን ቢከብድም መቋቋም ለቤት ተስፋ አደርጋለሁና ቀጥልቅ ደረጃ ነኝ። የዛሬ 12 ዓመት በቃ ትልቅ ሰው ሆኜ ምናምን ነገር እዛ ቦታ መገኘት ነው የምፈልገው። ደግሞ አደርገዋለሁ፣ እገኛለሁ። እንደነገርኩህ ቤተሰብን ሀገርን ማኮራለሁ። እዛ ነው መገኘት የምፈልገው። ትልቅ ሰው ምናምን ነገር እዛ ነው መገኘት የምፈልገው። ፌመስ አርቲስት ሆነ እንደዛ ነው የምፈልገው። እኔ ህልሜ እንደዛ ነው። የቀድምታዊ ግን ማን ይመቻል? ከቆዮች ከበፊቶች ጥላሁን ገሰሰ ከሆነች ደግሞ ዳዊት ጽጌ እወደዋለሁ በጣም። እነሱን እወዳቸዋለሁ። ከቆዮች ተነስ ድራማ ምናምን ተዋናስ አርቲስት ማንዴላ ይመስለኛል። ከሰው ብቻ ጥሩ ሰው ነው እሱ ይመቸኛል። እና ሚሊዮን ብርሃኔ አሉ ጩባ ማለት እነሱን ይማረውና እነ ታሪኩ ባባ ምናምን ነገር ወደፊት ስንት ልጆች ምን አይነት ፋሚሊ እንዲኖር ትፈልጋለህ? የልጆች መጠን ምናምን እንደዚህ ማለት አስቤው አላውቅም። እኔ እንደዚህ አይነት ነገር አንዱም ገና አስቤው አላውቅም። ምክንያቱም እኔ የማስበው ምንድን ታውቃለህ፣ ኖርማል ስለወደፊቱ ቤተሰቤ ሳይሆን ስለአሁኑ ቤተሰብ ነው ሁሌ የማስበው የምፈልገው እንደዛ ነው። ምክንያቱም እንደዚህ ብለው ተምሮ ምናምን ነገር የት ደረጃ እንዲደርስ ይጠብቃሉ ቤተሰቦች ከምንም በላይ። ኦኬ አሁኑ ቤተሰብ ስትል እኮ ነው ግራ ገብቶኝ ነበር። ያሁኑ ቤተሰብ ያልኩ ቤተሰብ ኖርማል መስሪት ምናምን እነዚህ አሁን ያሳደጉትን ለማኩራት ነው። በቃ እኔ ሁሌም ሐሳቤ እንደዛ ነው። ስለ ቤተሰብ ስትለኝ እኔ ስለ እነዚህ ቤተሰብ ነው ሁሌም የማስበው እንጂ ስለ ወደፊት ቤተሰብ ያኛው ደግሞ ይመጣል። አሁን አይቀሬ ነገር ነውና ለምሳሌ አሁን የሆነ ሚስት በጣም የምታከብር አንተ ስትሪክት ሆነበት አይነት ፋሚሊ ነው ወይስ የሆነ ስመጣ እንግዳ ተቀባይ እንደዚህ የምትሆን ከሰፈር ልጅ በጣም ለሰፈሩ ሰው አሪያ የሚሆን ቤተሰብ ፋሚሊ እንደዛ አይነት ነው? ምን አይነት ፋሚሊ ብለህ አላሰብከውም? አይ እኔ በጣም አስቤ አላውቅም። ምን ነገር ለምን አሁን የእናንተ ቤት እንዳልከኝም ይለያል። እንደዛ አይነቱን
ማስቀጠል አትፈልግም? እንደዚህ ነው ማለት ኖርማል ማስቀጠል የምፈልገው እኔ ኖርማል እንደ ሀሳብ ከተባለ እኔ ማስቀጠል የምፈልገው አሁን ያለኝን ቤተሰብ ልክ እንደዚህ ኖርማል እንደዚህ አይነት ቤተሰቡን ከምንም በላይ የሚያከብር እናት አባት ልጆቹን የሚያከብር ልጆችም ደግሞ እናት አባትን የሚያከብር ሲቀጥል ደግሞ ባልና ሚስት የሚከባበሩ አሁን ያለሁበት ቤተሰብ ማለት እንደዚህ አይነት ቤተሰብ ነው ኖርማል እንዲኖረኝ የምፈልገው። እርግጥ ነው አስቤው አላውቅም፣ ግን እንደዚህ አይነት ቤተሰብ እንዲኖረኝ ይፈልጋሉ። ልጆች ሳስበጣቃለሁ እንደዚህ ዝም ብለህ ከሌሎቹ ሰዎች አንጻር ከአንተ ፋሚሊ አንጻር ስታይ የልጅ መጠን ብዛቱ ስንት ቢሆን ደስ ይላል? ኦኬ እኔ የማስበው እንደታውቃለህ ኖርማል ቤተሰብ ይኖራል አይደል? ግን የሚኖረው ምንድነው ልክ እንዳንተ ኢኮኖሚ ምናምን ነገር መቼም የሆነ ደረጃ ደርሰህ የሆነ ምንም ነገር ሳይኖርህ ልጅ ወልደህ መጨረሻ ላይ የሆነው ከባድ ነው እና ግን ኖርማል ኢኮኖሚክ ማለት ኖርማል የራስን ኖርማል እንትን አይተህ ምን ያህል ልጅ መውለድ አለብኝ፣ ይሄን ያክል በወልድስ ምን ያህል ልጆቹ እንዴት ባለው ያድጋሉ ምናምን ነገር እንደዚህ ይሄን ያክል ልጅ በወልድ እንዴት ሆነ ያድጋሉ እና የኔ ኖርማል ያለኝ ኢኮኖሚክስ ምንድነው ምን ደረጃ ላይ ነኝ አንድ ደረጃ አውቀህ ያኔ ባለበት ቦታ ሆነ ብትወስን ጥሩ ነው ያስባለሁ። ማለት ኖርማል እዛ ባለበት ሁኔታ ሆነ አስበህ ብትወስን ጥሩ ይመስለኛል። ልጆች አሁን ልጆች እንዲሄዱበት ማተመኘው መንገድ ካንተ ካሳለፍካቸው ነገሮች ውስጥ ልጆች እንዲህ አይነት ቦታ ባይገኙ ልጆች እንዲህ አይነት ነገር ባያሳልፉ የምትለው ነገር አለ? አይ ማለት ኖርማል እንደኔ ግን ባይሆኑ ደስ ይለኛል። ለምን ብትል እኔ በጣም ነው ለስራ ክብር ያለኝ ማለት በጣም ነው ለስራው ክብር ያለኝ እና ይሄ በጣም የሚል ነገር ይጎዳል የሆነ ቀን የሆነ በጣም የምትበቃ የሆነ ቀን ትጎዳለች። ምክንያቱም ህይወት አንተ እንደፈለክ ላትሆን ትችላለች እና የሆነ ቀን ምናልባት ካልተሳካ በጣም የሚለው ቃል ሊጎዳ ይችላል። የሆነ በጣም ተስፋ የምታደርገው ስራ የሆነ ቀን ሊጎዳ ይችላል እና ሁሉም ነገር በከፊሉ ሁሉም ነገር ኖርማል እርግጠኛ ባይሆኑ እና ኖርማል ሙሉ በሙሉ በያዙበት ስራ እርግጠኛ ባይሆኑ ሊሳካም ላይሳካም ይችላል ብለው አስበው የሆነ ቦታ የሆነ መንገድ ሲጀምሩ ሊሳካም ላይሳካም ይችላል ብለው በሁለቱ መካከል ነው እንደሄዱ ነው የሚፈልጉ እና እንደኔ ቢሆን ከብዳሉ እያስባሉ። ለሚስት ክራይቴሪያ የለ ለወደፊቷ ሚስት የሆነ ነገር በላት። አይ ከብዳል ምን እንደምል ማለት ቢቆይኝ አይሻልም? አይ ዝም ብላ ትምጣ ከፈለገኝ ያኔ እነግራታለሁ። እንደዚህ ብዬ ብለህ እነግራታለሁ ያስባሉ። ይሄ ነገር አሪፍ ይመስለኛል ብትነግራት አሪፍ ይመስለኛል። ግን ያላሰብክበት ከሆነ አይ ያስብልበት ማለት ነው እንደዚህ ነገር ላይ እና ያለ በነገር ጥሩ ነው። እጣ ፋንታ ታምናለህ? እጣ ፋንታ እኔ በእንደዚህ ነገር እንኳን ማምን አይመስለኝም። እንደዚህ ነገር ላይ አላምንም። እኔ እጣ ፋንታ አላምንም በነገራችን ላይ። ምክንያቱም ብቻ እድል ኖርማል እድል ነው አይደል? ኖርማል በእድል የሆነ ነገር ካልተሳካለ አይማ የ40 ቀን እድል ነው። አይ እንደዚህ አይነት ነገር ብዙ ጊዜ ተስፋ መቁረጥ ነው። ኖርማል የሆነ እድል ላይ በእድል ታምናለህ ምናምን ነገር የሆነ ነገር ካደረክ ካልሆነ በቃ ይሄ እድሌ ነው ምናምን ነገር ብለህ ተሰዋለህ አይደል? ይሄ ተስፋ መቁረጥን ያመለክታል። ይሄ ተስፋ መቁረጥን ያመለክታል። እኔ በዛ መቼም አላምንም፣ በእንደዚህ አይነት ነገር አላምንም። ተስፋ መቁረጥ በቃ ሙሉ በሙሉ ተስፋ መቁረጥ ስለሆነ እኔ ደግሞ ተስፋ መቁረጥ በህይወት የሆነ ነገር ሲጀምር ተስፋ መቁረጥ አልፈልግም። ሰው አሁን የተጻፈ ይሄ እጣ ፋንታ የምንለው ነገር በነገራችን ላይ ሰዎች ተጽፎልኛል የተጻፈልኝ ይሄ ነው ብለው የሚያስቡት ነገር ነው። ሰው በጠንክረህ ከሰራ ሃርድ ወርክ ከሆንክ ምንም ነገር ማሳካት ትችላለህ። የተጻፈ ነው ብለህ ቁጭ ከምትል በዛ ነው እኔ የማምነው። ምንም ነገር ስራዬ ብለህ እስከጀመርክ ድረስ ይሳካል ብዬ ነው እንትን የምለው እኔ የማምነው። ምክንያቱም ስራዬ ሙያዬ ብለህ ከጀመርክ የሆነ ነገር ምንም አይሳካም ብዬ ተስፋ አደርጋለሁ። ያን ስራ ለዛ ስራ ፍቅር ኑሮ ለዛ ስራ ክብርም ኑሮ የሆነ ስራ ከጀመርክ ደግሞ ማንኛውም ሰው ደግሞ ሲወጣ ከእናቱ ወደ አይደለም የሚወጣው የወጣ የሆነ ስራ ችሎ አይደለም የሚወጣው። ሁሉ ነገር ለፍቶ ጥሮ ግሮ ምናምን ነገር ነው እና ብዙ ጊዜ ስራ በልፋት ይመጣል እና እኔ በዛ ነው እንጂ ማምነው ኖርማል በዛ አለምንም በዛ ነው ዋናው እቅድ። አሁን ያሰብከው የአርቲስት ምናምን ነገር የሆነ ድንገት ባይሳካ ፕላን ቢ ፕላን ሲ ምናምን አለ? እስካሁን እንኳን አላሰብኩም። እኔ እንደዚህ አይነት ነገር ግን በሁኔታዎች ይሆናሉ እያሰባለሁ። እስካሁን አላሰብኩም ማለት አላሰብኩም። እኔ የሆነ ነገር ቢሳካ የሆነ ነገር እርግጥ ነው አሁን የሄድኩበት ያለሁት መንገድ ጥሩ ነው ብዬ አላሰብም። ምክንያቱም የሆነ ነገር ባይሳካ የሆነ ነገር ማሰብ ነበረብኝ። ግን እኔ እስካሁን ባለው አላሰብኩም ምንም አይነት ነገር። አንተም ሙሉ ለሙሉ በቃ የሆነ በቃ አርቲስት ላይ ነው በቃ እዛ ነኝ እኔ ህልሜ ማለት ህልሜ እዛው ነው ኖርማል እኔ መሆን የምፈልገው
እዛ ቦታ ነው መገኘት የምንፈልገው። ምናልባት ይሄ ስራ ባይሳካ እንኳን ከእንደዚህ አይነት ነገር ውስጥ ከስራ አልጠፋም ብዬ ተስፋ አደርጋለሁ። ምክንያቱም በቃ እኔ ለስራው ክብር ስላለኝ ምናልባት ድምፃዊ ዘፋኝ ሆኜ ጥልቅ ደረጃ ባልደርስ እንኳን እዚህ ስር ለስራ አልጠፋም ብዬ ተስፋ አደርጋለሁ እንደዚህ አይነት ቦታዎች ላይ። ምክንያቱም አርቲስት ሲባል ዘፋኝ መሆን ብቻ አይደለም፣ እዚህ ውስጥ ላይ ብዙ አይነት የሚያካቱ ስራዎች አሉ። ብዙ አይነት ነገር ስላለ በእነዚህ አይነት ነገሮች ውስጥ እሳተፋለሁ ብዬ ተስፋ አደርጋለሁ እና ምናልባት እንደ ሁለተኛ በወስደው ራሱ እሱ ነው እየመሰሉ አሁን ሪሚዲያና ፍሬሽማን ሲጨርስ ሪሚዲያንና አልፋ ፍሬሽማን ሲጨርስ ምን ዲፓርትመንት ነው መቀላቀል የምትፈልገው? እሱ ቅድም የምጣውለ ነገር ነው። አሁን ጀምሬ እያጣራው ነበር እዛ ላይ እና ኖርማል ወይ የዘንድሮ ውጤት ከፈጣሪ ከረዳን ከመጣልን ምናልባት ወደ ፍሬሽማን እዚህ ላይ የሚከፈለውን ክፍያ ከፍዬ ኖርማል ካርዲና ውጪ ያሬድ ሙዚቃ ቤት ነው ማለት የምፈልገው እንደነገርኩ። ሀሳቤ ከተሳካልኝ እንደዛ ነው። እዛ ላይ ያሉ ልጆችን እየደወልኩ እየጠየቅኩ ምናምን ነገር አሁን ላይ እያጣራው ነው። ይሄ ነጥቡ ያስፈልጋል። ያስፈልገኛል እንደጠየቋቸውና እንደነገሩኝ ከሆነ ከዛ ደውዬ እንደጠየቋቸው እንደነገሩኝ ከሆነ ኖርማል ማለፊያ ውጤት ያስፈልጋል እና ማለፊያ ውጤት ያስፈልገኛል። ይሄ ውጤት ካያመጣልኝ ምናልባት እዚህ ላይ የተወሰነ ብር ይከፈላል እና ምንድነው ፖርሸሪንግ ነው ፖርሸሪንግ ባለ እሱን ከፍዬ ኖርማል እዛ ነው መሄድ የምፈልገው እና እዛ ከሄድኩ በኋላ ሁሉ ነገር በመንግስት ነው ምናምን ነገር። ኦኬ ሶ ይሄ ነው እንግዲህ እዛ እኮ ከገባህ በቃ በጣም ብዙ ስቴፕ ተጠግተሃል ማለት ነው። ስንት ነገር አልፈሃል። አንድ ያሬድ ሙዚቃ ትምህርት ቤት ገባ ማለት በቃ ለፊውቸር ትክክለኛው ቦታ ላይ ያለ። እኔም እንደዛ ነው ያሰብኩት። እዛ ነው ያሳካል እና እንደዛ ነው ያሰብኩት። አለም ሳንረሳው ያው ድምፃዊም እንደመሆነ የዛሬ እንግዳ ድምፃዊም እንደመሆነ የሆነ ነገር እስኪ አቀንቅንልን እስኪ። ይሄን ሙዳት አለች የሆነች ሙዚቃና እሷን ልሞክራት እስኪ። ከሰማይ የመጣች እግዚአብሔር ስጦታ የኑሮ ደጋፊ ሕይወት ያለኝታ ነፍሴ ወደደችሽ ጥሩነትሽን አውቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ ሙዚቃ ካንቺ ጋር መለያየት ሞት ነው። ሙዚቃ ካንቺ ጋር መለያየት ሞት መለያየት ሞት ነው። ሙዚቃ ካንቺ ጋር መለያየት ሞት ነው። ይሄን ይመስላል እንግዲህ የነዳይ ጽጌ ምናምን ወይስ? ዳይ ጽጌ መድረክ ላይ ስራት ናትና በጣም ወዳት ሙዚቃ ኮሪ ራሱ ዘፈኑን አላውቀውም፣ ግን የሆነ የዳይ ጽጌ ይመስላል። ዳይ ጽጌ ነው ራሱ ዳይ ጽጌ ኔክስት ዳይ ጽጌ ቀጣዩ ከዳዊት ጽጌ የሚቀበለው ሰው ነው እንግዲህ ያበደ ያሳካለ በዚህ ድምፅ እኔ እርግጠኛ ሆኜ ያቀርካቸው እቅዶች ያልክባቸው ቦታዎች እንደምትደርስ አልጠራጠርም። ተስፋ እናደርጋለን። ያሳካልሽ። አንተ ራስህ ብትጠይቁኝ ምናምን የምትለው ነገር ካለ እዚህ መጥቼ ሳልናገር አልሄድም የምትለው ነገር ካለ? እዚህ መጥቼ እንኳን ማለት እዚህ ከመጣሁ ብዙ ነገር እንደተማርኩ ነግሬያቸዋለሁ አይደል? እዚህ ላይ መጥቼ ምን አሳማረክ ምናምን ነገር ብዙ ነገር ተብሬያለሁ። ከዚህ ማለት ኖርማል በቀላሉ የሌላ ሰው ብሔርና የኛ ብሔር ራሱ እንዴት እንደሚል ማለት ኖርማል እንዴት መግባባት እንዴት መተዳደር እንደሚችል ከጓደኛ ጋር ምን አይነት ሁኔታ ላይ ሁሌም ማለት ኖርማል ሁሌም ደስታ እንደሌለ ሁሌም ማዘን እንደሌለ ምናምን ነገር በቃ ማለት ኖርማል እኔ እንድጠይቁኝና እንድነግራችሁ የምፈልገው እዚህ ግቢ እስከመጣሁ ድረስ ብዙ ነገር እንደወሰድኩ ብዙ ነገር እንደተማርኩ በቃ ጠቅላላ እንዳለው በቃ ብዙ ነገር ተምሬያለሁ። እኔ ከዚህ በዚህ በቀላል ቀን ብዙ ነገር ተምሬያለሁ። ግን ብዙ ጊዜ ብቆይ ምን ያክል ነገር እንደማር ከመት ይከብዳል እና እዚህ ከመጣሁ ብዙ ነገር ተምሬያለሁ።
እና ማመስገን እፈልጋለሁ ግቢ። ሲቀጥል ደግሞ እናንተን ከምንም በላይ ማመስገን የምፈልገው እዚህ ስወላችሁ እኔን አክብራችሁ ስለጠራችሁ ከምንም በላይ አመሰግናለሁ እና ቃል የለኝም ለእናንተ። ነገራችን ላይ እኛም ልናመሰግን እንወዳለን ስለመጣ እናመሰግናለን ስለመጣ። እናም ደግሞ የመጣው እኛ እውነቱን ለመናገር ዝም ብለን አይደለም የመጣን። ጥበብ ለህልም ያለ እንትን ነው በቃ ታይተ ነው እንጂ ዝም ብለን የሆነ አድርገን አይደለም የመጣን። እንግዲህ አንተ የኛ አመጣን ራሱ ቢባል የኛ ባች ብትሆን ነበር፣ ግን የኛ ባችም አይደለም መናከ በትንሹ ነው መናከ በኤርዲ ነው መናከ ሰው ያንተን ያመጣን ያንተ የምታሳየው ነገር ነው። ስለዚህ እኛ ራሱ አሁን ልንል የምንፈልገው ነገር እንዲቀጥልበት በጣም ቆንጆ ድምጽ እንዳለህና ከቀጠልክበት በጣም ትልቅ ቦታ እንደምትደርስ ስለምናምን ነው እዚህ ጋር የመጣኸውና ልናመሰግንህ እንወዳለን። በርታልን እንወዳለን። ብዙ መስዋዕትነትም ስለከፈልክ በቀላሉ የምታቆም አይደለም። እንዳታቆም አላቆም እየተሰረገ 30 ላይ እዛ ነው የምንጠብቅህ እኛ ፈመሰ ምናምን እና እስካሁን ከጠራናቸው እስካሁን ከጋበዝናቸው እንግዶች እንደዚህ እንዳንተ ቻሌንጅ የሚያጋጥመው የለም። እንደዚህ መሬት ቆፍሮ ምን ብሎ ለዓላማው እንደዚህ የፈጋ አንዳንዴ የሆነ ነገር ካደረብህ ይከብዳል፣ ለመውጣት ይከብዳል። ከዛ ቦታ የሆነ ነገር አይልከፍህ መጀመሪያ ከለከፈ በተለይ ጥበብ ከለከፈ ይከብዳል፣ ለመውጣት ይከብዳል። ከሱ ውጭ ሌላ ነገር አይታይም። ይሄ የጥበብ ልክፍት ነው፣ የእውነት ልክፍት ነው። ሌላ ምንም አለም ነው። ይሄ ልክፍት ነው። ኖርማል ሰዎች ራሱ እኮ ብዙም አያውቁም እንደዚህ እንደሆንኩ ነው። ለሰው ምን ነገር አልፈልግም እንደዚህ ብዬ ያንተን ማንም አያውቅም ማለት እንደዚህ እኛ ክል ቦታ እንዳለኝ ማንም አያውቅም ኖርማል ከቤተሰብ ውጭ እና ለማንም ተናግሬ ማላውቅም፣ ማንም እንደዚህ እንደሆንኩ አያውቅም። እና ብዙ ጊዜ ጓደኞቼ እንደውም አይቀርብህ ስራ ምናምን ነበር ሲሉኝ ነበር በፊት መጀመሪያ ላይ ማለት ይሄን ስራ ኖርማል ተሰርተህ የት ልደርስ ነው ምናምን ነገር እና አይ የስራ ላይ ይፈልጓሉ ምናምን ነገር ብዬ መስራት ጀመርኩ። ምንም ልፋት እንኳን ቢኖረው እንግዲህ ጥሩ ነው። ደስ የሚለው ልፋት ራሱ እየኖረው ደስ የሚል ነገር አለው። ይሁን ለስራው ክብር ስላለ ይመስለኝ የሆነ ደስ የሚል ነገር አለው። ደስ ይላል አይደል? ወደህና ፈቅደህ ስለምሰራው የሆነ ደስ የሚል ነገር አለው። የሆነ ያስታውቃል። መድረክ ላይ ራሱ ስትታይ በቃ ከልብ ነው የምትሰራው የሆነ አለ አይደል? በጣም ይታያል፣ ከውስጥ ይታያልና ለአንተ ባይታየም ከውጭ ሆኖ ለሚያዩ ሰዎች ይታያል። ሰው ዓለም ያው ጥያቄዎቻችን እነኚህን ይመስሉ ነበረ። ጥያቄዎቻችንን ጨርሰናል። ነገር ግን አንዲት እድል አለች ማለት ነው የምንሰጥህ እዚህ ለሚመጣው እንግዳ የምንሰጠው አንድ እድል አለ። ለወደፊቱ 2030 ለምናገኘው ዓለም መልእክት እንድታስተላልፍ እድል እንሰጣለን ማለት ነው። የፈለግከውን ከልብ የተሰማህን ነገር በለው። ያን የምታየውን መልእክት ማለት ነው ለ2030 ዓለም መልእክት አስተላልፍ። ኦኬ ሰላም የ2030 እኔ እንዲን ሰላም እንዲን ባለበት ሰላም እንደሆንክ ጤናም እንደሚሰማክ ያሰብክበትን ነገር እንዳሳካ ተስፋ አደርጋለሁ። ደግሞም አሳክተሃል። ጥልቅ ኩራት ይሰማኛል። አንተ እዚህ ቦታ ለመድረስ ብዙ ለፍቻለሁ። እዚህ እስካለሁበት አሁን ባለሁበት ደረጃ ተወሰነ ለፍቻለሁ። አሁን በምትገኝበት ቦታ ይኸው አሁን የምናገርበት ቦታ ላይ ሆኜ ብዙ ነገር ለፍቻለሁ፣ ተዘጋጅቻለሁ ለማለት ያው እንግዲህ በቅቻለሁ። በከፊልም ቢሆን ትንሽ ነገር ሞክሬያለሁና አሁን ላለበት ደረጃ የሚያበቃው ትንሽ ሙከራዎቹ ናቸውና እና ቤተሰቦችን እንዳኮራህ እንዲሁም ደግሞ የምትወደውና የምታከብረው ወንድምህን እንዳኮራህ የምትወዳትን የምታከብራት እናትና አባት እንዳኮራህ ተስፋ አደርጋለሁ። ደግሞ አኩርታቸዋል። እንዲሁም ለሀገር እንደምጠቅም ነገር እንዳኮራህ አኩርታልና አሁንም እንግዲህ ፈጣሪ ካንተ ጋር ይሁንና ቤተሰቦችን አሻ ዓመት ይጠብቅልህና ይሄ ልፋት ተስፋ ማለት ይሄ ልፋት መቼም መና እንደማይቀር ተስፋ አድርጌ ነበር። እናም ደግሞ አሳክተዋል። እንኳን ደስ አለህ እላለሁ። ቤተሰቦችንም ሁሉ እንኳን ደስ አለህ ብዬላለሁ እና አመሰግናለሁ። ወዳለሁ። መልካም በጣም ደስ ይላል። ዓለም ያሳካው ያቀርከው በሙሉ ይሳካል። በሙሉ አሳክተህ እዛ 2030 እንደምንገናኝ ተስፋ እናደርጋለን። እኛንም አላህ እድሜውን ይስጠን፣ አሜን፣ እዛ ያገናኘን ሁላችንን እንላለን። የዛሬው የነበረን የ2030 ፕሮግራማችን ይሄን ይመስል ነበረ።
አለም በድጋሚ እናመሰግናለን። እኔም አመሰግናችኋለሁ። በጣም ነው የማመሰግናችሁ። ቃል የለኝም ለእናንተ በጣም ከምላችሁ በላይ። ሌላም ሰው ማመስገን የምትፈልገው ሌላም ሰው ካለ ሌሎችን ለመጨረሻ ጊዜ ለመጀመሪያም ለመጨረሻም ጊዜ የምናገረው የቅድሞችን ነው። ከቤተሰብ ውጭ ማንም ማመሰግን የለም። አሁንም ቢሆን ደግሜ የምነግረው ለወንድሜ ነው። እግዚአብሔር ያክብርህ፣ እግዚአብሔር ያኑርህ፣ ያሰብከውን ያሳካልህ፣ ፈጣሪ ካንተ ጋር ይሁን እና ቤተሰቦቼንም ሺህ ዓመት ያኑርልኝ እና ሁሌም ለነሱ ነው ማለት የምፈልገው። ከነሱ ውጭ ማለት ለዚህ ስራ እንትን የሚለኝም የለምና እና ቤተሰቦቼን ሺህ ዓመት ያኑርልኝ እና እናንተንም ደግሞ ለዚህ ያበቃችሁኝ እናንተ ናችሁ፣ ለዚህ ቦታ ያበቃችሁኝ እናንተ ናችሁና እግዚአብሔር ያክብራችሁ። ቴንኪው በጣም አመሰግናለሁ። ነገርኩም ስራ ነው እዚህ ያመጣው ሰው እኛ ዛሬ ቪዲዮአችን አልቋል። ተመልካቾቻችን ሬት አድርጉት አለምን ድምጹንም የሚመጡትን እንግዶች ሬት እያደረጋችሁ ከ1 እስከ 10 ማለት ነው። አለምንም ሬት አድርጉት። ስለምታዩት ስለምትከታተሉን እናመሰግናለን። መጨረሻ ላይ ደግሞ ምንላችሁ ሰብስክራይብ እንዳይረሳ ሰብስክራይብ አድርጉልን። አብረን እናድጋለን። ኮሜንት ምናምን አድርጉልን እንዳይረሳ። ጊፍት ምናምን ስጡ። የሚያስፈልገውን ነገር እያደረጋችሁልን ደገፍ አድርጉን። ቆሰቆሳል ሳበደ ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። ከድምፃዊ አርቲስት ገስታችን ጋር በነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት ቸርን ሰንብቱና መልካም ሰንባቱ። ሰብስክራይብ እያደረጋችሁ